غزوة بدر الكبرى የታላቁ የበድር ዘመቻ በመባልም ይታወቃል። የበድር ዘመቻ ትኩረት ያደረኩበት ወይንም ደግሞ እንድናዳምጠው ፍላጎት ያደረብኝ ለምንድነው? አብዛኛው ጊዜ ትውልዳችን በሌላ ታሪክ ላይ ተጠምዶ ነው ያለው። የአንደኛውን የዓለም ጦርነት፣ የሁለተኛው የዓለም ጦርነት፣ የአፍሪካ ነጻነት እየተባለ የሚወራ አያሌ ክስተቶች አሉ። እነዚህን ሸምዶ ይዟል። እነዚህን በደንብ አድርጎ ይመጠምጣል። ወከዛሊከ የነ ሐምዛን ታሪክ ዘንግቶ የነ አቡበክር የነ ዑመርን ታሪክ ዘንግቶ የነ ኻሊድን ታሪክ ዘንግቶ የነ ሜሲንና የነ ሮላንዶን ታሪክ በደንብ አድርጎ ያውቃል። ይህ ትውልድ በጣም ከበድ ያለ አስኪ የሆነ ሁኔታ ውስጥ ነው ያለው። ወደ ራሱ እንዲመለስ ታሪኩን እንዲያውቅ እስልምናን እንዲረዳ እምን ላይ እንዳለ እንዲያውቅና በነበሩት በነዛ በጀግኖቹ ታሪክ ውስጡ ጥሩ ግንዛቤ እንዲኖረውና ለእስላሙ ፍቅር እንዲኖረው ይህን ማንበብ አለብን፣ ማየት አለብን፣ መገንዘብ አለብን። ዒባደላህ የበድር ዘመቻ ረመዳን 17 ነው የተደረገው በሁለተኛው ዓመተ ሂጅራ ረመዳን 17 እንደ ኢሮፓ አቆጣጠር በ624 ማርች 13 ማለት ነው ጦርነቱ የተካሄደ። አጠቃላይ ከካህዲያን በኩል የነበረው የጦር መሪ ቢቂያደቲ አምር ብን ሂሻም አልመኽዙሚ አልቁረሺ አቡ ጀህል ነበረ ሲመራ የነበረው በዛ በኩል ያለው። በዚህኛው በኩል ያለው ነብዩ አለይሂ ሰላቱ ወሰላም ናቸው። ይቺ ጦርነት ወይንም ደግሞ የበድር ዘመቻ በመባል የሚታወቀው ወሄ አወሉ ማዕረከት ሚን ማዕሪክ الاسلام الفاصله እስልምናና ካህዲያን መካከል በሙስሊሞችና በካህዲያኖች መካከል የተደረገ እልህ አስጨራሽ ጦርነት ነበረ። በሙስሊሞች የበላይነት የተጠናቀቀ ለእስልምና ክብርን ሞገስን ሙስሊሞች ቀና እንዲሉ ሸውካቸው ኃይላቸው እንዲጠነክር ሞራላቸው እንዲገነባ የረዳቸው ትልቅ ታሪክ ነበረ። ዒባደላህ የበድር ዘመቻ በድር የሚባለው የተያዘው የምንጭ ወይንም ደግሞ የጉድጓድ ስም ነው። በድር የሚለው ማለት ነው። መሽሁሩን በይነ መካ ወልመዲና መካኑን መሽሁር አው ቢዕሩ መሽሁር በይነ መካ ወልመዲና በመካና በመዲና መካከል ላይ የሚገኝ ሸለቆ ነው ወይንም ደግሞ ጉድጓድ ነው። ያ ቦታ በድር ይባላል። በዛ አካባቢ ያለው ኤሪያው እንዳለ በድር በመባል ይታወቃል። ከመዲና ከ130 እስከ 153 ኪሎ ሜትር ርቀት ላይ የሚገኝ ነው። ያው በደቡብ ምዕራብ በኩል ማለት ነው ለመዲና። ለመካ መልክዓ ምድሩ አቀማመጡ ጂኦግራፊካል አቀማመጡ ለመካ ደግሞ ርቀቱ የሚገኘው በ343 ኪሎ ሜትር ርቀት ላይ ይገኛል። ከመካ ከመዲና በ130 ኪሎ ሜትር ርቀት ላይ ይገኛል። እንደሚታወቀው የበድር ዘመቻ ጊዜ ነብዩ አለይሂ ሰላቱ ወሰላም ይዘው የወጧቸው ዘማቾች 313 319 እስከ 340 ድረስ ቀውሎች አሉ። እስከ 340 ድረስ የሚደርሱ ዘማቾችን ይዘዋል ነብዩ አለይሂ ሰላቱ ወሰላም። ፈረሰኛ ሁለት ፈረሰኛ ብቻ ነው ያላቸው። የማንና የማን? የዙበይር ኢብኑ አልዓዋምና ሚቅዳድ ኢብኑ አምር አልኪንዲ ማለት ነው። ሚቅዳድ ኢብኑ አልአስወድ በመባል የሚታወቀው የሱ ፈረስና የዙበይር ፈረስ ሁለት ፈረሰኛ ብቻ ነው ያዙ። 70 ግመሎችን ይዘዋል ነብዩ አለይሂ ሰላቱ ወሰላም። እማዱ ላይ ያለው የጥላት ደግሞ 1000 ሙቃቲል ይዘዋል። 1000 ተዋጊ ከ100 እስከ 200 ፈረስን አስከትለዋል። ፈረስ ማለት በታንክ ደረጃ ነው። በአሁን ሰዓት በታንክ ደረጃ ነው። እዛ 100 ፈረስ በዚህ ሁለት ፈረስ ሁለት ታንክ ለ100 ታንክ ማለት ነው ወይ ለ200 ታንክ ሬሾውን ስታወጣው በጣም ከባድ ነው። በጣም ከባድ ነው። ነብዩ አለይሂ ሰላቱ ወሰላም ይሄንን ይዘው ነው እየወጡት የበድር ዘመቻ ጊዜ ማለት ነው። ከበድር ዘመቻ በፊት የተለያዩ ገዘዋዎች ተደርገዋል። ገዘዋቶች ገዝወቱ ወዳን አለ፣ ሰርየቱ ሐምዛ ሰይፉል ባህር አካባቢ ሐምዛ ይዘው የወጡት የተወሰኑ ሰራዊቶች ነበሩ። እንደዚሁም የዑበይደቱ ኢብኑ አልሐሪስ እሱም በጥኑ ራቢቅ የሚባለው አካባቢ ላይ የተወሰነ የዘመተበት ሁኔታ አለ። ገዝወቱ በዋጥ አለ፣ ገዝወቱ ዑሸይራ አለ። እነዚህ ሁሉ አሉ። ነገር ግን ቀረብ ወደ በድር ዘመቻ የሚቀርበው እነዚህ ትንንሽ ናቸው። ወጣ ብለው የተወሰነ ይሸሿቸዋል፣ ይመለሳሉ። ብዙ ማለት ነው። እንደዚህ ትልቅ ጦርነት አይደለም። ዋናው አልሐርብ አልማዕረከቱል ፋሲላ
بين المسلمين والكفرة ማናት غزوة بدر الكبرى የታላቋ የበድር ዘመቻ ነው ዋናው ታሪክን አቅጣጫ ቦዩን የቀየረው ይህ ታላቅ ዘመቻ ነው የሚገርመው የበድር ዘመቻ ከመደረጉ በፊት ቀደም ብሎ እንትና አብዱላህ ኢብኑ ጀህሽ የሚባለው የዘመተበት ሁኔታ ነበረ በጥኑ ነኽላ የሚባለው አካባቢ ነው የዘመተው በረጀብ 2 ወይንም ረጀብ 1 በዛ ላይ ነው አምር ኢብኑ አልሐድረሚ የሚባል የተወሰኑ ስንትኖችን ቃፊላዎችን ይዞ ባለበት ሰዓት ተገሏል ይህ ሰውዬ የዚህ ሰው ሞት ቁረይሾችን አንገብግቧል يسألونك عن الشهر الحرام قتال فيه የሚለው የመጣበት አንቀጽ ጥያቄ ያስነሳው ይሄ ነው እንዴት በረጀብ በተከበሩ 4 ወራቶች አሉ በእነዚህ ወራቶች ውስጥ የሙሐመድ ሰራዊት እንዴት ይገላል ብለው ያው አቧራ ያስነሱበት ሁኔታ አለ ለማንኛውም አምር ኢብኑ አልሐድረሚ የሚባል የተገደለበት ነው ይሄ ከፍተኛ አንዱ የቆሰቆሰበት ይሄ ነው ወዲ ዋናው ልምጣላችሁና ነብዩ አለይሂ ሰላቱ ወሰለም የበድር ዘመቻን ዘመቻ ብለው አይደለም የወጡት ሲወጣ ዘመቻ ብለው አይደለም የወጡት አቡ ሱፊያን ሶኽር ኢብኑ ሐርብ ረዲየላሁ ተዓላ ዐንሁ قبل اسلامه እስልምናን ከመቀበሉ በፊት የቁረይሾች የሲራራ ነጋዴዎች ዋና ሐላፊ መሪ ነበረ ወደ ሻም ሄደው እቃ ይዘው ሲመለሱ ወደ መካ ነብዩ አለይሂ ሰላቱ ወሰላምና ሱሐቦቻቸው ይሄ ዜና እንደደረሳቸው ረሱል አለይሂ ሰላቱ ወሰላም ሱሐቦችን የተወሰኑን ሰበሰቡና አቡ ሱፊያን የቁረይሾችን ንብረት ይዞ እየመጣ ስለሆነ የሙሃጅሮች ደግሞ ንብረታቸው ተነጥቋል ንብረታቸው ተወስዷል ወደ መዲና አሳደዋቸዋል ርስታቸውን ቀምተዋቸዋል ይህ ገንዘብ የማን ገንዘብ ነው የና አቡ ጀህል ብቻ ሳይሆን የማን ንብረት አለበት የሙስሊሞቹም ንብረት አለበት ዘርፈው ነው የራሳቸውን ንብረት ሲያስፋፉ የነበረውና ከዚህ የተነሳ ነብዩ አለይሂ ሰላቱ ወሰላም አቡ ሱፊያንን እና የሲራራ ነጋዴዎችን ማግኘት አለብን በሚል ነብዩ አለይሂ ሰላቱ ወሰላም ሱሐቦቻቸውን አማከሩ የተወሰኑ ሱሐቦችን ይዘው ወጡ ስለዚህ ጥቅል ጭብጡ ምንድነው ነብዩ የበድር ዘመቻ ጊዜ ሲወጡ የወጡት ጦርነት ለመግጠም ሳይሆን ለምንድነው ማለት ነው የሲራራ ነጋዴዎቹን ፈልገው ነው እነሱም ፈልገው ነው ለዚህ ነው ቁጥራቸው ማናሳ የነበረው ለማንኛውም ያዙልኝ ማዝ صحيح የሆኑ መረጃ ያላቸውን ነው የምናገረው وذلك انه لما كان في رمضان من هذه السنه الثانيه በሁለተኛው ዓመተ ሂጅራ ነብዩ አለይሂ ሰላቱ ወሰለም ደረሳቸው أن عيرا مقبلة من الشام صحبة أبي سفيان صخر بن حرب رضي الله تعالى أبو سفيان يسيرارا نقاديوچن يزو كسوريا مدر كدمشق مالتنو ودي مكة يتملسنو يميلو درساتشو رسول عليه الصلاة والسلام كبار ገንዘብ ነበር ከባድ ንብረት ነው ሲያንቀሳቅስ የነበረው አሁን እንደ መርከብ ማለት ነው በብዙ ግመሎችን ጭኖ ሽቱም ሆነ ሽርጥም ሆነ የተለያዩ ልብሶች እቃ የሚመጡ ወደ መካ የሚመጡ እቃዎችን ጭኖ ነበር እየተመለሰ የነበረው የቁረይሾችን ማለት ነው ረሱል አለይሂ ሰላቱ ወሰለም ቅስቀሳ ያደረጉ ቀሰቀሱ ነብዩ አለይሂ ሰላቱ ወሰለም ይሄን በተመለከተ ሐዲስ የተረጋገጠ ሶሒህ አልቡኻሪ ላይ ያለ ሐዲስ አለ አነስ ኢብኑ ማሊክ ረዲየላሁ ተዓላ ዐንሁ ምን ይለናል መላእክተኛው ነብዩ አለይሂ ሰላቱ ወሰለም በስበስ ኢብኑ ዐምር አልሐድረሚ የሚባለውን ላኩት ሰለላ ማለት ነው ምን አድርገው አይነን ሰላ ያድርገው ላኩት እስኪ ሄድና እነዚህ የሲራራ ነጋዴዎቹ የት አካባቢ ደርሰዋል ቃኝና ቅኝት አድርግና ያለህ ያገኘውን ኢንፎርሜሽን አምጣና ንገረኛ አሉ እሱም እንደተባለው አደረገ ሄደ ሲሄድ ያገኘ እነማንን ተመለከተ አቡ ሱፊያንን ከነ ቃፊላው ከነ ሲራራ ነጋዴዎቹ አጅቦ አገኘው ይሄንን ሲያይ فجاء وما في البيت احد غير رسول الله صلى الله عليه وسلم انس من ይላል በስበስ ኢብኑ ዐምር አልሐድረሚ ኢንፎርሜሽኑን እንደያዘ መጣ ልክ ቤት ሲመጣ ነብዩ ቤት እኔና ነብዩ ብቻ ነበርን ያለነው አለ ማንም የለም ገባ ነብዩና አለይሂ ሰላቱ ወሰለም ነገራቸው ፈተከለም እዚህ ቦታ ላይ እንደዚህ ሆኖ እያለ ኢንፎርሜሽኑን ሙሉ ነገራቸው ሲነግራቸው ነብዩ ሱሐቦቻቸውን እንዲህ አሏቸው እነ ለና ጠሊበተን أي أمر نطلبه إن لنا طليبة فمن كان ظهره حاضرا فليركب معنا
ነብዩ አለይሂ ሰላቱ ወሰለም የምንፈልገው ጉዳይ ስላለ አቅጣጫውን አልነገሯቸውም። የምንፈልገው ነገር ስላለ እንትናችሁ የተለያየ እቃ ጓዛችሁ ምናምን ግመሎቻችሁ አጠገባችሁ ያላችሁ ሰው ተከተሉኛሉ ነብዩ አለይሂ ሰላቱ ወሰለም። የዚህን ጊዜ የተወሰነ ሰው ተነሳ። የተወሰኑ ሰዎች ያስፈቅዱን ጀመር ነብዩን አለይሂ ሰላቱ ወሰለም። እንስሶቻችን ሩቅ ናቸው፣ ግመሎቻችን ሩቅ ናቸው፣ እንሂድና እናምጣ ሲሏቸው ላ አይ የለም አሉ። ኢላ መን ካነ ظهره حاضرا እንስሶቹ ግመሎቹ እዛ አካባቢ ያሉ ያዝ ተከተለኝ እንውጣ አሉ። ስለዚህ አብዛኛው ወጣት አብዛኛው ሙጃሂድ ብዙ ሙስሊሞች አልወጡም። የተወሰነ ዘው ድንገት ያጋጠመው ነው የወጣው ማለት ነው። ከዛ ነብዩ አለይሂ ሰላቱ ወሰለም እነዛን ሰበሰቡና ወደ አቡ ሱፊያን ፍለጋ የሄዱት አሁን የበድር ዘመቻ ብለው አይደለም ነብዩ የወጡት። ይኸው ተመልከተው ሲወጡ የወጡት ለምንድን ነው? ሊዒሪ ቁረይሽ ለቁረይሽ ለሲራራ ነጋዴዎቹ ነው። የሰው ገንዘብ ሊዘርፉ ነው እንዳትል አይደለም፣ ንብረታቸው ነው። የሙስሊሞችን ንብረት ቀምተዋል፣ ርስታቸውን ወስደዋል፣ አሳደዋቸዋል፣ አባረዋቸዋል። በስደት ላይ ነው ያሉ እና ይሄንን እንትን ሲሉ የሚገርመው ወለም ይህተፊላህ احتفالا كثيرا ብዙ ዝግጅት አላደረጉለትም ለዚህ ዘመቻ አላደረጉለትም። ኢላ انه خرج في 319 رجلا 310 ምናምን ሰዎችን ነው ነብዩ ይዘው የወጡት። 313 ወይ 319 ወይ 320 310 ምናምን ይዘው ነው የወጡት ነብዩ አለይሂ ሰላቱ ወሰለም ሲወጡ። ለምን ለጦርነት አይደለም የወጡት። ነብዩ ወጡት ለዒሪ ቁረይሽ ነው። በዛው ላይ እንዲያውም አልበራ ኢብኑ ዓዚብ ረዲየላሁ ተዓላ ዐንሁ እንዲህ ይላል ቃለ ምን አለ መሰላችሁ ኩና አስሐቡ ሙሐመድን ሰለላሁ ዐለይሂ ወሰለም ነተሐደድ እኛ የረሱል ሷሃቢዎች እናወራ ነበር አለ أن عدة أصحاب بدر بدر لا ينبروا أصحاب البدروج لك على عدة أصحاب طالوت የጧሉትን ሰራዊት ነው ቁጥራችን የሚያከለው ይያልን እናወራ ነበር አለ። እኛ የረሱል ሷሃቢዎች እንደዛ እንባባል ነበር። الذين جاوزوا معه النهر ጅረቱን የተሻገሩት ጧሉት አለ አይደል? ጧሉትና ጃሉት በገጠሙ ጊዜ ማለት ነው ፍልስጤም ላይ ጧሉትን ተከትለው የተሻገሩት ሰዎች ብዙ ሺህ ጦር ተከትሎት ከመንደር ወጣ። ነገር ግን ወንዙን የተሻገሩት ጅረቱን የተሻገሩት አናሳ ናቸው። አሁን ምን ያክል ናቸው ማለት ነው? የረሱልን አወቅን ስንት ናቸው? 310 ምናምን። ጧሉት ጋር ያሉ ስንት ናቸው? 310 ምናምን። ያለፉት ይሄን ያክል ነበሩ አለ ቢዱዓተ 10 و300 310 ምናምን ይሄንን ያክል ነበር ያለፍነው ይያል እናወራ ነበር ብሎ ይናገራል። ኢማም አልቡኻሪ ረሂመሁላህ ዘግበውታል። እንግዲህ ነብዩ አለይሂ ሰላቱ ወሰለም ሲወጡ ጦርነቱ የበድር ዘመቻ የተካሄደው በረመዳን 17 ነው አለን። አዎ በረመዳን 17 ነው የተካሄደው። ነገር ግን ከቤት የወጡት መቼ ነው በለኝ። ከቤት የወጡት ረሱል አለይሂ ሰላቱ ወሰለም ረመዳን 8 ነው። ከመዲና ሲወጡ واستخلف على المدينة وعلى الصلاة عبدالله ابن ام مكتوم ሐላፊ አድርገው ነው አሰጋጅ አንተው ሁን ብለው ተኩ عبدالله ابن ام مكتوم لك فلما بلغ بالروحاء روحاء ላይ ሲደርሱ ደግሞ ነብዩ አለይሂ ሰላቱ ወሰለም አቡ ሉባባን አንተ ደግሞ ተመለስና መዲናን አንተ አስተዳድራት አሉ። በሶላት ላይ ሐላፊነት የሰጡት ማን ነበር? عبدالله ابن ام مكتوم አቡ ሉባባን ረውሃ ላይ እንዲደረሱ እንዲወጡ ከመዲና አንተ ደግሞ ተመለስና ከተማዋን አስተዳድርልኝ አሉ ረሱል አለይሂ ሰላቱ ወሰለም። ከዛ ነብዩ አለይሂ ሰላቱ ወሰለም 310 ምናምናቸውን ሰራዊት እንትናቸውን ይዘው የማንን ግመሎች ፍለጋ ማለት ነው የንግዱን የሲራራ ነጋዴዎችን ፍለጋ ከከተማው ወጡ። ነብዩ አለይሂ ሰላቱ ወሰለም ከከተማው ወጡ። ሲወጡ ሁለት ፈረሰኛ ነው ያላቸው ብያል። ማና ማን? የዙበይርና የሚቅዳድ ሁለት ፈረስ ነው ይዘው ወጡት። ሁለት ፈረስ ከባድ ነው፣ በጣም ከባድ ነው። እንዳሁኑ አይደለም ዘመቻው፣ እንዳሁንም አይደለም። ብዙ የሚያስፈራ ብዙ አይነት ነገር አለ። ነገር ግን ሰይፍ ማለት በጣም ያስፈራል። ያ አላህ ከባድ ነው። ይሄንኛው እኮ የዚህኛው መሳሪያ ተው ያረጋል ጭንቅላትህን ድብን ነው። የሰይፍ እንደው አይንህ እያየ ሲመጣ ሰይፉ ሲንሳጠጥ ሰይፍና ሰይፍ ሲጋጭ አጃኢብ ነው። ሸሁ በደንብ በላህ አይደል? ራትህን
እሰይ እና ሁለት ፈረሰኞች ብቻ ነበሩ የነበሩት ግመሎች ላይ 70 ግመል አስከትለዋል እየተተካኩ ነው የሚጋልቡት እንግዲህ 70 ግመል ማለት ለ300 ሰው በጣም ከባድ ነው አይደል እየተተካኩ ነው ነብዩ አለይሂ ሰላቱ ወሰለም አሊ መርሰድ ኢብኑ አቢ መርሰድ አልገነዊ እነዚህ አንድ ግመል ላይ ይተካካሉ አቡበከር ዑመር አብዱራህማን ኢብኑ አውፍ على جمل آخر ሌላ ግመል ላይ ይተካካሉ አንድ ለሶስት ማለት ነው በዛ አይነት መልክ እየተከታተሉ ነበር ሲጓዙ የነበረው ነብዩ አለይሂ ሰላቱ ወሰለም አጠቃላይ ዋናውን ባንዲራ ለሙስዓብ ኢብኑ ዑመይር ሰጡት ሰማህ ለማን ሰጡት አልኩ ጎሉን ማን ያገባው የሚለውን ብዙ አይነት ሰው እንዴት አድርጎ እንደሚሸመድደው እንቅልፉም አይመጣም እንቅልፍም የለው ጫወታ ላይ ቁጭ ብድግ እያለ ነው የሚመለከተው ጫወታ ቁጭ ብድግ ወገቤን እያለ እላይ ሰጠው አፈራ ባክ በላ ምን አባቱ ሆኗል እዚህኛው አሰጠው ሽባ ይሄ ልጅ እንዳው ሲናደድ እዛው አጠገቡ ያለ ነው እንኳን አይመስለው ለንደን ላይ እኮ ነው እነሱ የሚጫወቱት ወይ ላቲን ነው የሚጫወቱት ወይ ስፔን ነው ያለው እዚህ ወንበር ላይ ተቀምጦ ይናደዳል በቃ ገንዘቤ ብሎ ይዞታል ንብረቴ ብሎ ይዞታል ሀብቴ ብሎ ይዞታል የደስታዬ ምንጭ ብሎ ይዞታል ለዚህ ነው አየህ ትውልድ እንዳይበላሽ ነው ትውልድ እንዲነቃ ትውልድ ጫት የገደለው ትውልድ ቲያትር ያበላሸው ትውልድ ለራሱን የማያውቅ ትውልድ እምነቱን ያልተረዳ ትውልድ መብላት መጠጣት እንጂ ሌላ የማያውቅ ትውልድ ዘመን አመጣሽ የአውሮፓዎች ወይንም ደግሞ የፈረንጅ አካሄድና የፈረንጅ አይዲዮሎጂ ገንዳ የሆነ ትውልድ ወይም ግድብ የሆነ ትውልድ እንዳይፈጠር ነው ለምን ቴሌቪዥን አንዱ ምንድነው አንዱ ጅረት ነው የአባይ ግድብ አባይ እየሄደ ነው አይደል የሚገደብበት ቦታ ላይ ሲደርስ ግን ነው በቴሌቪዥን ይመጣል ጎርፍ በሞባይል ይመጣል ጎርፍ በቴሌግራም ይመጣል ጎርፍ በቲክቶክ ይመጣል ጎርፍ በኤፍቢ ይመጣል ጎርፍ የሰው ልጅ ጭንቅላት ግድብ ነው ያንን ሁሉ አንቆርቁሮ ተሸክሞ ይዟል ክብዳ ጭንቅላት የማይሞላ ጭንቅላት ይሄ ታሪክ የኛን ጭንቅላት አስቸግሮታል ሸሁ አሁን እምነትህን እንድታቅ ነው ነብዩና አለይሂ ሰላቱ ወሰለም እንድታቅ ነው ወቃቸው በትክክል መሐመድ ኢብኑ አብዱላህ ናቸው ብቻ አይደለም የተወለዱ እንዴት አደጉ እንዴት ኖሩ እንዴት መጣላቸው በስንት አመታቸው ምን አይነት ነበር የዳዕዋ ፕሮሰስ ይሄን ነው ወቅ የሳቸውን ሷሃቢዮችም ተመልከት ይሄው ነብዩ አለይሂ ሰላቱ ወሰለም ተመልከት ዋናውን ትልቁን ባንዲራ ሊዋኡን ለማን ሰጡት ኢላ ሙስዓብ ኢብኑ ዑመይር ለሙስዓብ ኢብኑ ዑመይር ሰጡት ሁለት ብርጌት ተደረገ ሙሃጅሮችና አንሷሮች ያዝልኝው የሙሃጅሮችን ባንዲራ ወራያ አልዋሂዳ ኢላ አሊ ኢብኑ አቢ ጣሊብ አንደኛው ባንዲራ ለማን ለአሊ የሙሃጅሮች የመዲናዎች ደግሞ ለማን ተሰጠ ለሳዕድ ኢብኑ ሙዓዝ ዋናውን ጠቅላዩን ማን ያዘው አልኩ ማን ያዘው ሙስዓብ ኢብኑ ዑመይር ታላቁ ወጣት ልጅ ግር ነው ዋናውን ትልቁን የጦርነቱን አሁን ይሄ ዋናውን የጦር ኢታማዦር ሹሙን ቦታ ነው ያዘው ትልቁን ባንዲራ ያዘው ዋና መይመና መይሰራ ሳቃ አደረጉት ቀኝ አዝማች ግራ አዝማች ፊታውራሪ የሚባለው ማለት ነው በቀኝ በኩል መይመናውን ዙበይር ይመራዋል በግራ በኩል ያለው መይሰራውን ሚቅዳድ ኢብኑ አልአስወድ ይመራዋል ሳቃ ፊት ላይ ያለውን ደግሞ ፊታውራሪውን ቀይስ ኢብኑ አቢ ሷዕሷዓ የሚባለው ይመራዋል በዚህ ላይ አደረጉና የጦር ስትራቴጂያቸውን አስቀመጡ ረሱል አለይሂ ሰላቱ ወሰለም ጠቅላይ መሪው ማን ናቸው ነብዩ አለይሂ ሰላቱ ወሰለም ናልኝማ እንደዚህ ይሄንን አዘገጃጁና ረሱል አለይሂ ሰላቱ ወሰለም ስትራቴጂያቸውን ነድፈው ሁለት ሰዎችን መልእክት ላኩ ሁለት ሰዎችን በደንብ በአጤና እንዲያታንጠባጥብ ተከተለኝ በስበስ ኢብኑ አምርን አልጆሃኒና ወዓዲ ኢብኑ አቢ ዘግባ አልጆሃኒ እነዚህ ሁለቱን ሰላይ አድርገው ላኳቸው ማንንም የሚከታተሉ ሁለቱ አንድ ላይ ብቅ ምትል ከሆነ በጅምላ አብረህ የምትሄድ ከሆነ አቧራው ይነሳል እኮ
አቧራው ይነሳል። ጎራ ላይ ሆኖ አንድ ሰው ያያሃል። ስለዚህ እነዛም ሰላይ ነው የሚልኩት፣ ከዚህም ሰላይ ነው የሚላከው። ሁለት ሰዎችን ላኩ። ማና ማንን? በስበስ ብኑ አምርንና አድይ ብኑ አቢ ዘግባእን። ሁለቱን እስኪ የእንትኖቹን የአቡ ሱፊያንን ሁኔታ አጣሩልኝ እስኪ ተከታተሉ አሉና ሁለቱን ላኳቸው። ሄዱ አሏቸው። ሄዱ። እየተከታተሉ ባለበት ሰዓት አቡ ሱፊያን ሰምቷል። ነብዩ አለይሂ ሰላቱ ወሰላምና ሷሃቦቻቸው ከመዲና እንዲወጡ ኢንፎርሜሽን ደረሰው። እሱም ለምን እሱም ይሰልላል። እንዴት ነው ወደፊት ሂድና ተከታተልልኝ እስኪ እያለ የሚልከዋል ወደፊት። አረ ወጥተዋል የሚል ኢንፎርሜሽን ሲደርሰው እሱም አቅጣጫውን ቀየረ። ወዲህም ደግሞ ላከ መልእክት። ለማን? ለመካዎች። እናንተ የመካ ነዋሪዎች ወይ የሚል ማን ላከ? ضمضم ابن عمرو የሚባል ላከ። ضمضم ابن عمرو الغفاري الى مكه مستصرخا لقريش ቁረይሾች ላይ ኡኡታ እርታ የሚናገር ሰው አዋጅ ንብረታችሁ ተወረሰ የሚል አዋጅ ነጋሪ ضمضم ላከ። ማን? አቡ ሱፊያን። ነብዩ በስበስ ላኩ እና አድይ ብኑ አቢ ዘግባእ ላኩ። እሱ ደግሞ ضمضምን ወደ መካ ላከ። ልክ ضمضم ابن عمرو የሚባለው መካ ላይ ሲደርስ ጩኸትን አሰማ። ምን አላቸው? አለጢመተ ለጢማ፣ ገንዘባችሁ ሙሐመድና ሷሃቢዎች ወሰዱት፣ ተዘረፋችሁ፣ ተቀማችሁ፣ ንብረታችሁ ተወረሰ። መንገድ ላይ ጠብቆ እምትደርሱበት አይመስለኝም። እስኪ እንዳውጡ አልገውት አለ። እንደው አዋጅ አልገውት እንደሚባለው ነው። አልገውት መንደር ውስጥ ገባና አልገውት አረ ምንድነው? ህዝብ እንዳለ ወጣ አደባባይ። ምንድነው? ንብረታችሁ ሙሐመድና ባልደረቦቹ መንገድ ላይ አቡ ሱፊያንን ሆነ ቦታ ላይ ጠብቀው ተወሰደ። ንብረታችሁ ዝም ትላላችሁ? አረ ያገር ያለህ ድረሱ እያለ ነው። ማን? አቡ ሱፊያን። ይሄ አሁን ለኮሰ ማለት ነው ክብሪት። መጀመሪያ ማን ተገሏል ብያችኋለሁ። ታሪክ እንዳዘነጋ ብዬ አምር ብን አልሐድረም እየተገሏል አይደል? ረጀብ ላይ አንድ እሱ እንደ ጥያቄ ሆኖ ጉድ መሐመድና ሷሃቦቹ በተከበረው ወር ውስጥ የኛን ሰው ገደሉ ብለው አስጮኸዋል። አንድ አሁን ይሄ ሲደገም ሁለት ነገር ሲመጣ ነቅለህ ውጣ ተባለ። ወጣት ይሆን ነቅለህ ውጣ አለ። እሺ ውጣ። ሶሪኹ መካዎችን ሲደርሳቸው አንድም ወደ ኋላ የቀረ የለም፣ እንዳለ ተሰበሰበ። ነቅሎ ወጣልህ እንዳለ ቀቢላ የተባለ የቁረይሽ ቀቢላ። ይኸው እንዲህ ይላል ተናጋሪው ሲናገር፣ ወለም የተኸለፍ ሚን አሽራፊህም አሐዱን ሲዋ አቢ ጀህል አቢ ለሃብ። አቡ ለሃብ ብቻ ነው የቀረው። ሌላው ንቅል ብሎ መካ ላይ አሉ የተባሉ ሶናዲዱ ቁረይሽ፣ የቁረይሽ ባላባት ጀግኖች፣ አንቱ የተባሉ ባለሀብቶች ነቅለው ወጥተዋል። አቡ ለሃብ ብቻ ነው የቀረው። አቡ ለሃብ ብቻ። አቡ ለሃብ ራሱ የሆነ ሰው ላይ ዕዳ ነበረው። እኔ መውጣት ስላልቻልኩ ጉዳይ ስላለኝ ውጣ አለው። ባለ ዕዳ መክፈል ስላልቻለ ሰውየውን ተክቶ ዘመቻ ራሱ አጃኢብ ነው። እኔን ተክተህ ሂድ አለው። ለምን መክፈል አልቻልክም? ዕዳዬን ብሬን አምጣ። የለኝም ብር። በቃ እኔን ተክተህ ጦርነት ሂድ አለው። እሺ አለ፣ ወጣ። ስለዚህ የቀረ የለም። አቡ ለሃብ ብቻ ቀረ። የነብዩ አጎት ነው። እሱም ሲቀር አወበ ገይረሁ ሌላን ተክቶ ነው። ካነ ለሁ ዐለይሂ ደይን ሰበሰቡ ሚን ቀባኢል አልዓረብ ወለም የተኸለፍ አሐዱ ሚን ቡጡኒ ቁረይሽ ኢላ በኒ ዓዲይ። በኑ ዓዲይ ብቻ ጎሳ ሲቀር ንቅል ብሎ ወጣ። አላህ ሱብሓነሁ ወተዓላ ይህን አወጣጣቸውን ፊ ሱረቲል አንፋል ገልጾታል። ልዕለ ኃያሉ ጌታ ወኸረጁ ሚን ዲያሪሂም ከማ ቃለ ተዓላ፣ እንዲህ ይላል አላህ ወላ ተኩኑ ከለዚነ ኸረጁ ሚን ዲያሪሂም፣ እነዛ ከሀገራቸው እንደወጡ ሰዎች እንዳትሆኑ እንደ ቁረይሾች አለ። ባጦራን በመንጠባረር በትዕቢት በእምቢተኝነት ወሪአ الناس ለሰው ይሉኝታ ብለው በይሉኝ በኩራት በትዕቢት እንደወጡት እንዳትሆኑ። ወየሱዱነ عن سبيل الله ከአላህ መንገድ ሰዎችን ሊያግዱ፣ ከሐቅ ሰዎችን ሊያግዱ፣ ከእስልምና ሰዎችን ሊያደናቅፉ እንደወጡት ሰዎች እንዳትሆኑ አደራ አለ ልዕለ ኃያሉ ጌታ። አወጣጣቸው ምንድነው? ባጦራን ወሪአ الناس ወየሱዱነ عن سبيل الله በትዕቢት በመወጠር በእምቢተኝነት በኩራት በይሉኝ ነው የወጡት። በዚህ ነው የወጡት።
እንደነዛ እንዲያትሆኑ አለ ለላህ ያሉ ጌታ አላሁ ሱብሓነሁ ወተዓላ። ይሄንን ተሰበሰቡ መጡ። የሚገርመው ይኸው በዛ በኩል ማን አለ ብያቸዋለሁ? አቡ ሱፊያን አይደል? ድረስልን የተባለው ነው እንግዲህ ታጥቆ ጦር ሰብቆ ስንቁና ሰማምሮ ዘፋኝ ይዞ መጠጡን ይዞ ግመሉን ይዞ የሰራዊት ያላቸው የተባለን አቅማቸው የቻለውን ያክል ሰብስበው አጠራቅመው የማይለመድ ከዚህ በኋላ በቃኝ እስከሚል መሐመድን እንገርፈዋለን ብለው ተስማምተው ነው መጡ። በዚህ ሁኔታ ነብዩ ሲወጡ ለምንድን ነው የወጡት? ለዘመቻ ነው አይደለም፣ ሊዒር ቁረይሽ ነው። እነዛኞቹ የሚመጡት ሳለ ምንድን ነው? ለጦርነት ነው። ለጦርነት የሚመጣና ለግመል ለነጋዴዎች ለቀላል ሰዎች የሚሄድ እኩል አይደለም ትጥቁ። ይሄን ነው እየነገርኩ ያለሁት። አሳመረ ያዘው። فجمع الله على غير ميعاد الله ሰበሰባቸው። فجمعهم على غير ميعاد بينهم እመካከላቸው ቀጠሮ ሳይኖር እዚህ ቦታ እንገናኝ ሳይባባሉ ያለህን ታጥቀህና ሳይባባሉ እንደው አላህ አገናኛቸው። አንተዬ አላህ አገናኛቸው ለሕክማው በጥበቡ ማለት ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል ወለው ተዋዓድቱም ለእኽተለፍቱም ፊል ሚዓድ ብትቀጣጠሩ ኖሮ ቀጠሮ ትለያዩ ነበር። እንገናኝ አንተም ውረድ እንውረድ ብትባባሉ ኖሮ ምን ትሉ ነበር? ተቃረኑ ነበር፣ አትገናኙም ነበር አለ። ወላኪን ሊየቅዲ አላሁ አምረን ካነ መፍዑላ ነገር ግን አላህ እንዲፈጸም የፈለገው ነገር አለና አላ ገይሪ ሚዓድን ያለ ቀጠሮ እንድትገናኙ አደረጋችሁ አለ አላሁ ሱብሓነሁ ወተዓላ። ለጦርነት በቀጠሮ ቢወጡ ኖሮ ምን ይሆን ነበር? አትገናኙም ነበር። አንዱ በመፍራት አቅጣጫውን ይዝ ነበር። ነገር ግን ያለ ቀጠሮ አላህ አገናኛችሁ አለ ለላህያሉ ጌታ አላሁ ሱብሓነሁ ወተዓላ። ያ አላህ እዚህ መካከል ላይ ማድረግ የፈለገው ነገር አለ። ዒባደላህ እዚህ መካከል ነብዩ አለይሂ ሰላቱ ወሰላም ቁረይሾች እኮ ወጥተዋል አሏቸው። እሳቸው እየፈለጉ የነበረው ምን ነበር እየፈለጉ የነበረው? የቁረይሾችን ሲራራ ነጋዴዎቹን አቡ ሱፊያንን ነበር። ነገር ግን አሁን ነብዩ ምን ዜና ደረሳቸው? ወጥተዋል ቁረይሾች አሏቸው። ወጥተዋል እንዴ? አዎ ወጥተዋል አሏቸው። መንገድ ጀምረዋል? አዎ ታጥቀው ውጣ ተብሎ እንዳለ ጥርግ ብሎ እየመጣልህ ነው አሏቸው። ነብዩ አለይሂ ሰላቱ ወሰላም በዚህ ሰዓት ወደ መዲና ይመለሱ። ምን ያድርጉ? እዛ ያሉትን ሷሃቦቻቸውን ሰብሰብ አደረጉና እስኪ እንመካከራ ሹራ እናድርጋሉ። ረሱል አለይሂ ሰላቱ ወሰላም ንግግር ጀመሩ። አዩ አን አብዱላህ ኢብኑ አባስ ረዲየላሁ ተዓላ ዐንሁ ቃል እንዲህ ይላል አብዱላህ ኢብኑ አባስ ሲናገር ቁረይሾች የሲራራ ነጋዴዎቻቸውን ለማስጣል በሚመጡበት ሰዓት አለ ነብዩ አለይሂ ሰላቱ ወሰላም ፈስተሻረ الناس ሷሃቦቻቸውን አማከሩ። ቁረይሾች መንገድ እንደገቡ ነገሯቸው። እየመጡ ነው፣ እኛ የፈለግነው ነጋዴዎቹን ነበር፣ አሁን ግን አቅጣጫው ተቀይሮ እየመጡብን ነው አሉ። ቁረይሾች እየመጡ ነው፣ ምን ይሻላል እስኪ ባካችሁ ምከሩ አሉ ነብዩ አለይሂ ሰላቱ ወሰላም። አስፈሪ ነው፣ የመጀመሪያው ከባድ ዘመቻ ነው። እንተመልከት ያሉት በዛን ሰዓት ያሉት መዲና ላይ ነው አይደል እንዴ? ያቺ ጀማዓ አደጋ ውስጥ ከወደቀች አደጋ ነው። ነብዩ አለይሂ ሰላቱ ወሰላም የአላህ ነብይ ከመሆናቸው ጋር እነዚህም ሷሃቢዮች የአላህ ነብይ አጃቢ ከመሆናቸው ጋር ግን ሰው ናቸው። ሰው እንደሚያስበው ያስባሉ። ሰው የሚያስፈራቸው ያስፈራቸዋል፣ የሚያስጨንቅ ያስጨንቃል። ጅራፍ አይደለም የሚጋረፉት፣ ባለንጋ አይደለም የሚጋራሩት፣ ወይ በቅጠል አይደለም የሚመታቱት በሰይፍ ነው። የሚመጣው ከባድ ጦር ነው። ምንድነው የሚሻለው ብለው ነብዩ አለይሂ ሰላቱ ወሰላም አማከሯቸው። فقام ابو بكر الصديق رضي الله تعالى عنه ابو بكر الصديق እዛሃላቸው ነብዩና አለይሂ ሰላቱ ወሰላም ተናገረ። واحسن የሚገርም እንደው ደስ የሚል ንግግር ተናገረ። ثم قام عمر بن الخطاب ከዛ ዑመር ተነሳ فتكلم واحسن ተናገረ። እሱ ደስ የሚል ንግግር ሞራል የሚገነባ ንግግር ተናገረ። አሁን ወኔ ያስፈልጋል። አንዳንዱ እኮ እኛ አልቆልናል እንደዚህ ከሆነ እንደው ቢቀር ይሻላል፣ ወደ ቤታችን ብንንም ይሻላል፣ አረ እንደው ይቅርብና አንተ የልጆቻችን ሚስቶቻችን እንደው ሊቀሩ አይደል እንዴ? አንድ ጊዜ ይሄን ሁሉ እንችለዋለን እኛ ወጣነው ለዚህ ወዳዳዶ የሚል ከመጣ አለቀለ። በጣም ፈሪ ነው የምትሆነው። እንደው የሚናገርም ሞራል ያለው ሲናገር ሞራል ነው የሚሰጥህ። ፈርተህ የነበረውን ተጨንቀህ የነበረውን ምድር ጠባህ የነበረውን ይዘፋሃል። አነጋገርም አለው እንዴ። ሞራል ማለት እኮ ከባድ እኮ ነው አንተዬ። ሞራል ይኸው
ተናገረ መጨረሻ ላይ ثم قام المقداد بن عمرو ተነሳ እሱም ቆመ ያ ረሱላህ አላቸው አንዱ ፈረሰኛ እሱ ነው አይደል አዎ የመይሰራው መሪ ነው እንዲህ አላቸው ያ ረሱላህ امضي لما امرك الله ላዘዘው ነገር ግፉ فنحن معك እኛ ካንቱ ጋር ነን والله لا نقول كما قالت بنو اسرائيل لموسى يا موسى سوچ لموسى ያሉትን አይነት አንልህም ያ ረሱላህ فاذهب انت وربك فقاتلا انها هنا قاعدون موسى ወይ አንተና ጌታ ሄዱና ተዋጉ እስከምታሸንፉ ድረስ እዚህ ተቀምጠን እንጠብቃለን ነው ያሉት የሙሳ ሰዎች ኢየሩሳሌም እንግባ ታግለን ሲላቸው እምቢ ብለዋል እኛ እንደዛ እንልህም አሉ ሚቅዳድ እኛ አላቸው ولكن اذهب انت وربك فقاتلا አንተና ጌታ ሄዱ ተዋጉ እና معكما مقاتلون እኛ ከናንተው ጋር አብረን እንፋለማለን እዚህ ቁጭ ብለን እንጠብቃለን አንልህም በኑ እስራኤሎች ለሙሳ ያሉትን መልስ አንሰጥህም ከጎንህ ከቀኝም ከግራም ከፊትም ከኋላህም ሆነን እንዋጋለን ያ ረሱላህ አላቸው በጣም ደስ አላቸው ነብዩ አለይሂ ሰላቱ ወሰለም በጣም እንደውም አላቸው فوالذي بعثك بالحق በእውነት በላከው ጌታ እምላለሁ ያ ረሱላህ አላቸው እንደው ለው ስርተ ቢና ኢላ በርከል ጊማድ የሚባለው ከመካ በኋላ 5 ሌሊት የሚያስከር ነው ይባላል እዛ ድረስ እንሄድ ብትለን ተከትለንህ እንሄዳለን እንዋጋለን አብሽር አላቸው ነብዩን አለይሂ ሰላቱ ወሰለም لجالدنا معك من دونه حتى تبلغه እስከምትደርስ ድረስ እንዋጋለን ምንም እንዳትጨነቅ አብሽር ወደፊት ግፋላቸው ነብዩን አለይሂ ሰላቱ ወሰለም የዛን ሰዓት ነብዩ ተደሰቱ ወደ አለ ዱዓ አደረጉለት ረሱል አለይሂ ሰላቱ ወሰለም ዱዓ አደረጉለት ለማን ለሚቅዳድ እንደው ፊታቸው አበራ ደስ አላቸው አሁን አቡበክርም ተናገረ ሙሃጅር ነው ዑመርም ተናገረ ሙሃጅር ነው ሚቅዳድም ተናገረ ሙሃጅር ነው እነማን ይቀራሉ አንሷሩ ረሱል አለይሂ ሰላቱ ወሰለም አንድ ነገር ነበራቸው ምን ወደ መዲና ተቀብለው ሲያመጧቸው ከሚስቶቻችን ከምንከለክለው እንከለክላለን ልጆቻችንን ከምንከለክለው ከንብረታችንም ከነፍሳችንም እንደምንከላከለው እንከላከልልሃለን አብሽር ብለዋቸው ነበር ይሄንን ነብዩ አለይሂ ሰላቱ ወሰለም ይዘዋል ከመዲና ሰዎች ነገር ግን ነብዩ አለይሂ ሰላቱ ወሰለም ምናልባትም አንሷሮች ከዚሁ ከመዲና ውጭ ከወጣው ከጎኔ ላይ ቆሙ ይችላሉ ይሄን ቃል ኪዳን የገቡልኝ በዛው በመዲና ዙሪያ ይሆን እንዴ የሚል ሐሳብ ውስጣቸው ነበር ነብዩ አለይሂ ሰላቱ ወሰለም መጨረሻ ላይ ረሱል አለይሂ ሰላቱ ወሰለም እናንተ ሰዎች አሉ ምን አሉ አሽሩ አለየ አዩሃ الناس እስኪ ጨምሩ እስኪ አስተያየት ሰዎች እስኪ አንዳንድ ነገር በሉኛል እነማንን ፈልገውበት ነው አንሷሮችን ፈልገውበት ነው ነብዩ አለይሂ ሰላቱ ወሰለም ሙሃጅሮችማ ተናገሩ ልክ ይሄን ሲሉ فلما قال ذلك رسول الله صلى الله عليه وسلم قال سعد بن معاذ ታላቁ ሷሃቢ እንዲህ አላቸው والله لك انك تريدون يا رسول الله يا الله መላእክተኛ እኛን የምትፈልገን ይመስላል እኛን አስበህበት ነው እንዴ እኛን አስበህ ይመስላል አነጋገርህ አላቸው قال اجل አው እናንተን አስቤ ነው አሉ ነብዩ አለይሂ ሰላቱ ወሰለም ለምን ሐሳቡ አንድ ሆነ ትውልድ ይዘህ ስትሄድ አሸናፊ ትሆናለህ ሐሳቡ የተበታተነ ከሆነ ሁሉም ግማሹ ወደ ቀኝ ግማሹ ወደ ግራ ካሰበ እርምጃም አትራመድም ለዚህም አዋንተ እናንተን ፈልጌበት ነው አሉ قال እንዲህ አላቸው እንደ ሷሃቢዎች ንግግር እኮ ያ አላህ قال እንዲህ አላቸው فقد آمنا بك وصدقناك አምነንብሃል እውነት ብለን ተቀበለናል وشهدنا ان ما جئت به الحق ይዘህ የመጣው መልእክት እውነት ነው ብለን ተቀበለናል واعطيناك على ذلك عهودنا ومواثقنا በዚህ ክስተት ላይ ደግሞ ቃል ኪዳናችንን ሰጥተናል وعلى السمع والطاعه ልንሰማ ልንታዘዝ ቃል ገብተንልሃል ያ ረሱላህ فامضي يا رسول الله لما اردت فنحن معك አብሽር ለፈለከው ነገር ወደፊት ግባ አብረንህን እኛም አሏቸው እዚህን ሰዓት ያለ ሞራል አስብሽው ያ አላህ فوالله بعثك بالحق እንደው በእውነት በላከው ጌታ እምላለሁ አላቸው لو استعرضت بنا هذا البحر ይሄንን ባህር ደርምሰህ ብትገባበት አለው فخذته ብትገባ ለخذناه معك አብረንህ እንገባለን ተረውሃ ነው ወደ ኋላ አንልም እገባህበት እንገባለን አሉ እዚህ ባህር ሰንጥቀህ ብትገባ ሰንጥቀን እንገባለን አሉ ተከተለን አየህ ሞራል አየህ ወኔ አየህ ሐሞት አየህ ወንድነት አየህ ጀግንነት አየህ ለነብያቸው ያለው ፍቅር ሻው አየህ ተመልከት
ነገርኩህ እኮ ጫት ያልገደለው ትውልድ እስላምን የሚወድ ትውልድ ለምን እንደተፈጠረ የገባው ትውልድ የዓቂዳ የተውሂድ ትውልድ የሱና ትውልድ የምዕራቡ አይዲዮሎጂ ያልገደለው ትውልድ ጀግና ትውልድ አየህ እንደዚህ ነው የሚናገረው አቋሙ እንደዚህ ነው አያወላወልም ወደ ኋላም የለም ጭንቀት አያቅም ፍርሃት አያቅም ነገረኛ ወሬኛ ልክስክስ ዝርክርክ አይደለም አቋሙን ተመልከት እንደዚህ ነው ጀግናው ትውልድ እንደዚህ ነው በወርቃማው ዘመን የነበረው ወርቃማው ትውልድ እንደዚህ ነው ሻው እንደዚህ ነው አልኩ ዙሪያን ተመልከት እስኪ አሁን አቂዳ ላይ ያለን አቋም እስኪ ማህበረሰባችንን እየው ጫት ምን ያክል ወጣትን ከወንድነት ዓለም እንዲያሰናበተው እስኪ ተመልከት ወኔ አልባ ትውልድ ሐሞት አልባ ትውልድ ጭንቅላቱ የተበላሸ ትውልድ አስተሳሰቡ የተበላሸ ትውልድ ትልቅን አያከብር ለትንሽ አያዝን በሴት የሚጋደል ትውልድ ሴት የሚነጣጠቅ ትውልድ በገንዘቡ የሚገዳደል ትውልድ በቃ ዱንያ የሰለበችው ትውልድ ለምዕራቡ ዓለም ገንዳ የሆነ ጭንቅላት የያዘ ትውልድ ይሄ ትውልድ በጣም ከባድ ትውልድ ነው በጣም ከባድ ዑለማዎቹን የማያከብር ትውልድ ለሱና ቦታ የሌለው ትውልድ ይሄ ትውልድ እንዲስተካከል ነው ፍላጎታችን የምናስተምረውም ለዚህ ነው ታሪክህን እወቅ ይሄ ነው ይሄንን አላቸው ረዲየላሁ ተዓላ እንደውም ቀጠለና እንዲህ አለ ናስማውማ ይኸው ما تخلف منا رجل واحد አንድ ሰው ወደ ኋላ አይቀርም ባህር ብትገባ ተከተለንህ እንገባለን አላቸው ከኛ አንድም ሰው ወደ ኋላ የሚቀር የለም ይኸው وما نكره ان تلقى بنا عدونا غدا ነገ ጥላት ፊት ሄደህ ብትቀርብና ብትጋፈጥ አብረንህ ነው የምንጋፈጠው አሳልፈንህኛ እንሸሽም ያ ረሱላህ እና ለሱብሩን في الحرب እኛ በጦርነት ላይ ታጋሾች ነን እንታወቃለን 120 ዓመት የተዋጉ ናቸው በጣም ብዙ ዓመት የተዋጉ ናቸው እኛ በጦር ላይ ትግስተኞች ጽናት ያለንን ይሄ ደግሞ ይታወቃል እንዲሁም ሱድቁን عند اللقاء በመገናኘት ጊዜ እውነተኛ ነን የሚበረግግ የሚሸሸለም እናቴ አድኝ እናቴ ድረሽልኝ ብሎ የሚሮጥ ትውልድ አይደለም እኛ ውስጥ ያለው لعل الله يريك منا ما تقر به عينه አይንህ የሚረካበት ልቦላህ የሚረካበት አይንህ የሚረጋጋበት ታያለህ ነገ ኢንሻአላህ አላቸው ፈሲር ቢና على بركه الله እንደው በአላህ በረካ ይዘህን ዝመት አብሽር አለና ሁላቸውም ይሄን ነገሯቸው አሁን የሆነ ነገር ጨበጡ አይደል ረሱል አለይሂ ሰላቱ ወሰለም የአላህ መላእክተኛ ፊታቸው አበራ ደስ አላቸው እንደዚህ አይነት ሞራሉ የተገነባ እንደዚህ አይነት አንድነቱን የጠበቀ እንደዚህ አይነት የፍቅር ትውልድ መያዛቸውን ሲያረጋግጡ ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ ነብዩ አለይሂ ሰላቱ ወሰለም فسر رسول الله بقول سعد በሰዕድ ንግግር ተደሰቱና እንዲህ አሉ ሲሩ በሉ ተጓዙ ሷሃቦቼ ወአብሽሩ አይዟችሁ فإن الله تعالى قد وعدني الله قال ገብቶልኛል إحدى الطائفتين ከሁለቱ ቡድኖች አንዱ اما العير واما النفير ወይ የሲራራ ነጋዴዎቹ ወይ ጦረኞቹ ከሁለት አንዱ አይዞ በእጅህ ነው ተብዬ አላህ ቃል ገብቶልኛል አሏቸው ነብዩ አለይሂ ሰላቱ ወሰለም والله لك اني انظر الى مصاريع القوم እንዲያውም والله ልንገራችሁ የሰዎቹ መውደቂያ ይታየኛል አሉ ነብዩ አለይሂ ሰላቱ ወሰለም እነዚህ መካ ላይ ሲያሳድዱ የነበሩ አምባገነን ጭራቅ አራዊት የሆኑ ሰዎች ብዙ ሷሃቦችን ሲያሳድዱ ሲነጥቁ ሲቀሙ ሲዘርፉ ነበር አይደል አሁን መውደቂያቸው ወካአን እንደው ይታየኛል አሉ ነብዩ አለይሂ ሰላቱ ወሰለም ይሄ የሚያሳየው ከሁለቱ ቡድን ወደ የትኛው አዘንብሏል ማለት ነው ወደ ጦረኞቹ ይሄ ቃል ኪዳን አላህ ገብቶልኛል አሏቸው ከዛም በኋላ ነብዩ አለይሂ ሰላቱ ወሰለም ሶስት ሰዎች መረጡ አሊ ኢብኑ አቢ ጣሊብ سعد بن أبي وقاص زبير بن العوام ادغموال علي بن أبي طالب سعد بن أبي وقاص سعد بن معاذ እና ዙበይር እነዚህን ሶስቱን መረጡና ነብዩ አለይሂ ሰላቱ ወሰለም እስኪ የጦረኞቹን የቁረይሾችን አጣሩ አሏቸው የእንትኖቹን ሲያጣሩ የነበሩት እነማን ነበሩ በስበስ ብኑ አምርና አድይ ብኑ አቢ ዘግባ እሱን የነማን አጣሪ ናቸው የቁረይ የእንትኖቹ የኢሮቹ የነጋዴዎቹ እነዚህ ደግሞ እና አልይ ደግሞ የነማን ናቸው የቁረይሾች በሁለቱም ቦታ ሁለት ጧይፋ ስለሆነ ወደ ሁለቱ ነው ሰላይ የላኩ እና ተከተለኝማ ልክ ሲሄዱ
እና አልይ ኢብኑ አቢ ጣሊብ ወንዝ ሆነ ውሃ መቅጃ አጠገብ ሲደርሱ ሁለት ባሮችን አገኙ። ሁለት ሰዎችን አገኟቸው። ውሃ ይቀዳሉ። ያዟቸው። አፈፍ ና ቁም አሉ። ያዟቸው። ምንድናችሁ? እነማን ከየት መጣችሁ ነው? ምንድናችሁ አላቸው። ፈቃላ ነህኑ ሱቃቱ ለቁረይሽ፣ እኛ የቁረይሽ እንትን ውሃ ቀጂዎች ነን አሉ። የቁረይሾች ቀጣፊ የቁረይሾች አይደላችሁም፣ የዒሮቹ ናቸው፣ የነጋዴዎች። አሁን ሷሃቦች ዘንድ አንድ ነገር አለ። ሰው ናቸውና የትኛው ይሆን ይመርጣሉ? የትኛው ይሆን ይመርጣሉ? አላህ በቁርአኑም እኮ ነግሮናል። የትኛው ቢሆን ይመርጣሉ? የነጋዴዎቹ ቢሆን ቀላል ነው፣ ንብረት ነው ይዘህ የምትመለሰው። ይሄንኛው ማለት ደግሞ ሰይፍ ነው። ምክንያቱም ታዋቂ ጀግና አለ እዛም በኩፍር ላይ ቢዋደቅም በኩፍር ላይ ቢሆንም የሚገራርም ኃይለኛ አለ። ወንድ ነህ ናውጣ ናውረድኝ አለ ከዛ ማዱ። ስለዚህ ይሄንን ያውቃሉ። እና ከምንድናችሁ ስሏቸው እኛ የቁረይሽ ውሃ ቀጂዎችን እንራሉ። አመጧቸው። ረሱል አለይሂ ሰላቱ ወሰለም ሶላት እየሰገዱ ነበር። እና እናንተ የዒሮቹ ናችሁ። ኧረ አይደለም እኛ የቁረይሾችን ይላሉ። ይገርፏቸዋል። ልክ በጣም ሲገርፏቸው አዎ የአቡ ሱፊያንን አዎ ይላሉ። ምን ሲገርፏቸው የእንትኖችን የነጋዴዎቹን ሲሉ ትውት ያደርጓቸዋል። የነጋዴዎቹ ናቸው ማለት ነብዩ ሶላት እስከሚጨርሱ። ዝም ሲሏቸው ደግሞ ከየት ነው የመጣችሁ ሲሏቸው እኛ የቁረይሾቹ አቀጅነን ይላሉ። ሲገርፏቸው አረ የዒሮቹን ይላሉ። ትውት ያደርጓቸዋል። መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም እንደጨረሱ ሶላታቸውን ቃል ወለዚ ነፍሲ ቢየዲ ነፍሲን በእጁ በያዘ ጌታ መለላችኋለሁ እነኩም ለተድሪቡነሁማ ኢዛ ሶደቃ እውነት ሲናገሩ ትመቷቸዋላችሁ፣ ወተትሩኩነሁማ ኢዛ ከዘባ ሲዋሹ ደግሞ ትተዋቸዋላችሁ። ሲዋሹ ትተዋቸዋላችሁ፣ እውነት ሲያወሯችሁ ትገርፏቸዋላችሁ አሉ ነብዩ አለይሂ ሰላቱ ወሰለም። ከየት እንደመጡ ነብዩ ስለገባቸው ቀጥታ እንዲህ አሏቸው፣ አኽቢራኒ እስኪ ለኔ ነገሩኝ አይነ ቁረይሽ አሉ። የግመል የሲራራዎቹ እንዳልሆነ ስለገባቸው ነብዩ አለይሂ ሰላቱ ወሰለም ቁረይሾች የት ነው ያሉት ንገሩኝ እስኪ። ቁረይሽ ውሃ ቀጂዎች ናቸው አይደል? አዎ የመጠጥ ውሃ ቀጂነን አሉ። እሺ ንገሩኝ እስኪ የት ነው ያሉት? ቃለ ወራ هذا الكتيب ከዚህ ከቁልሉ ከጋራው ከጀርባ በኩል ናቸው አሏቸው። ቃለ ከሚል ቀውም ስንት ነው ቁጥራቸውን እስኪ ንገሩኝ አሏቸው። ቃለ ላ ዒልመ ለና አረኛ ቁጥሩን ልኩን እንኳን እናቀውም አሉ። فقال النبي صلى الله عليه وسلم كم ينحارون በቃ كل يوم በየቀኑ ስንት ግመል ያርዳሉ አሏቸው። فقال يوما 10 ويوما 9 አንድ ቀን 9 ግመል ይታረዳል፣ አንድ ቀን 10 ይታረዳል አሏቸው። قال النبي صلى الله عليه وسلم القوم ما بين 900 الى الالف በ900 እና በ1000 መካከል ነው ይሄ አሉ። ለምን አንድ ግመል በመቶ ሰው ይሳም ማለት ነው። ይሄን አሉና ነብዩ አለይሂ ሰላቱ ወሰለም ለሷሃቦቻቸው ነገሯቸው። ቡኻሪ ዘግበውታል። ይሄን በዚህ ሰዓት እንግዲህ የሚሆነው ነው። አሁን በሁለት በኩል ነው ሰላይ የተላከው አይደል? በማንና በማን እንዳትዘነጉብኝ። ነብዩ አለይሂ ሰላቱ ወሰለም በሁለት በኩል ነው የላኩት፣ ለዒሮቹና ለነፊሮቹ ማን ነው የተላኩት? እነ አልይ እነ ዙበይር እነዚህ ናቸው አይደል? በዛ በኩል ደግሞ እነ በስበስ እነዚህ ተልከዋል። የሚገርመው በስበስ ኢብኑ ዐምርና አልይ ኢብኑ አቢ ረግባም በዛ በኩል አጣርተው ሲመጡ እንዲህ ነበር የነሱ ማጣራት። ደግሞ የነዚህኞቹን ነገርኩህ አይደል? ተከተለኝ ዝም ብለህ ልክ ሆነ ቦታ ላይ ሲደርሱ ሴቶቹ ውሃ ይቀዳሉ። ውሃ እየቀዳች እንደዚህ እየቀዳች ሌላዋን ጓደኛዋን ለምንድነው እንትን እዳይን ማትከፍኝ ትላታለች። እኔ እዳይን ማትከፍሊ ለምንድነው ስትላት አይ እዳሽንማ ይሄ የእንትና የሲራራ ነጋዴዎች እኮ ዒሮች እኮ ወይ ነገ ወይ ተነጎዳ ነው መካ የሚገቡት፣ የዛን ጊዜ እንደዚህ ሰርቼ ይሄን አድርጌ እከፍልሻለሁ ትላታለች። አሁን ነገ ተነጎዳ በዛ ነው ማለት ነው እንደዚህ የሚሄዱት የሚለውን እነዚህኞቹ እያዳመጡ ነው። እዛ ደግሞ ኢብኑ ዐምር መጅድ ኢብኑ ዐምር የሚባል ሰውዬ እያዳመጣቸው አዎ እውነታቸውን ነው ይላል። ይሄንኛውም ከሌላ በኩል ነው፣ ከሌላ ወገን ነው። ሁለቱ ግን እያዳመጡ ነው። ይህን አዳመጡና መልስ ብለው ወደ ነብዩ አለይሂ ሰላቱ ወሰለም ሲመለሱ መጣ አቡ ሱፊያን መጣ። ይኸው እነሱ ሰልለው እንደሄዱ አቡ ሱፊያን በዛ አካባቢ መጣ። ተመልከቱ። አሁን ስለላ ውስብስብ ነው የሆነው። እነዛ እንዲያገለሉ ማን መጣ? አቡ ሱፊያን መጣ። አቡ ሱፊያን ሲመጣ መጅድ ኢብኑ ዐምር የሚባለውን አገኘው። መሐመድና ሷሃቦቹ የት እንደሆነ ታውቃለህ አለው። የት ናቸው? በዛ አካባቢ አሉ ማለትን ሰምተሃል አለው።
ረኔ አልሰማሁም አለ። ያ ቀድሞ ውሃ ቀጂዎቹ ጋር የነበረው ወንድ ማለት ነው። ረኔ አላየሁም አለ። ባይሆን ሁለት ሰዎች እዛ አካባቢ ላይ እዛች አከማዋ ቁልሉ አካባቢ አለችው ላይ እዛ አርፈው ነበር አለ። ነው አለ። አዎ እዛ እነሱ አረፉበት አካባቢ ሁለቱ ፈረሰኞች አልነበሩና በስበስና አዲይ ኢብኑ አቢ ዘግባ እነሱ አረፉበት ላይ ሄደ። ልክ እዛ ሲሄድ ግመሎቹ በጠጥለዋል። በጠጡን አነሳና እንዲህ አየው ሲፈረፍረው ፍሬዎቹ ብቅ ብቅ አሉ። እንዲህ አለ ወላሂ አላኢፉ የትሪብ ይሄ የየትሪቦች የመዲና እንሰሶች ቀለብ ነው አለ። በዚህ አካባቢ መጥተው ነበር አለ። አየህ በምን አወቀው ማለት ነው? በበጠጥ በፋንድያ አወቀ። እዛ አካባቢ መጥተው ነበር አለ። አቅጣጫ ቀይር አለ። ከዛም በኋላ ወደ የቀየረ በቀይ ባህር በኩል አቅጣጫውን አሳበረና በቀይ ባህር በኩል ሄደ። ልክ እሱ በቀይ ባህር በኩል ሲሄድ መልእክት ላከላቸው። ከዛ የሚመጡትን ነፊሮቹን የቁረይሾችን ነጋሪዎች መልእክት ላከላቸው። እናንተ ወገኖቼ ሆይ አምልጫለሁና ተመለሱን ያምልጫለሁ በቀይ ባህር በኩል አሳብሬ ሄጃለሁ ተመለሱ አላቸው። ይህንን ሲላቸው አቡ ጀህል በጣም ተቆጣ። ወተናል አለ ወላሂ ላ ነርጅዑ ሐታ ነሪደ ማበድ በድር ውሃ አጠገብ ሳንሰፍር ወኑቂመ ዐለይሂ ሰላሳ 3 ቀን ሳንቆይ ወነሽረበል ኸምረ መጠጣችንን ሳንጠጣ ወተድሪበ ዐላ ሩእሲና አልቅያን ዘፋኞች አናታችን ላይ ሳይዘፍኑ ፈተሃቡነ ለልዓረቡ አበዳ አረቦች ዘለዓለም እንዲፈሩን ልካችንን ሳናሳይ አንመለስም አናደርገውም አበደን አንመለስም። ማን ጠርተዋለች? አጀል ጠርቶታል። አንመለስም ማለት 3 ቀን ሳንቆይ ሳይዘፈን ሳይጠጣ ሳይጨፈር ሳይቀልጥ አካባቢውን ጉድ ሳናሰኘው አረብ ሁሉ እንዳለ ጉድ ሳይጨነቅ እንመለስም ማለት ሞት ጠርቶታል። ተመልከት እንግዲህ በዚህ ሁኔታ ላይ ያለ አላኸነስ ኢብኑ ሹረይቅ የሚባለው ሰውዬ በኑ ዙህራዎችን ይዞ ተመለሰ። ለምን? እኛ ነጋሪዎችን ለማስጣል ነበር የመጣ ነው። እነሱ ካመለጡልን እኛ ጦርነትኛ ምን ይሰራልናል ብሎ ይዞ ተመለሰ። የተወሰነ ተገንጥሎ በዛ ላይ ነብዩ አለይሂ ሰላቱ ወሰላም እዚህ በኩል ደግሞ ያለውን ያዝ። ነብዩ አለይሂ ሰላቱ ወሰላም ሷሃቦቻቸውን ያዙና በበድር ውሃው አጠገብ ሰፈሩ። ቀደሙና መጠጥ አለበት አካባቢ ላይ ሰፈሩ። መሃል ላይ ምን አለ? ጭረቻ ወይንም ይሄ ሰፊ አቧራ አሸዋ ስረግጠው ስምጥ የሚል ፈረስም የፈረስም ሆነ የግመል እግር እየገባ አንተ ራሱ ከመሬቱ ላይ ሆነ ብትሮጥ ይደርስብሃል በቀላል ሰው ቀለል ያለ ሰው ወፍራም ከሆንክ እግር እየገባ ነው የሚወጣው። ቦት ማለት እኮ ነው እየገባ ይወጣል። ድክም ነው የምትለው። እዛ ሜዳ ላይ መሮጥም አትችልም፣ መታገልም ምንም አትችልም። ነብዩ አለይሂ ሰላቱ ወሰላም በዛ ሁኔታ እዛ ባሉበት ሰዓት እንዲህ አለ። ነብዩ አለይሂ ሰላቱ ወሰላም ሰበሰቡ፣ ተጠራቀሙ። ልክ በድር አጠገብ እንዳሉ አጠገባቸው በአሸዋ አካባቢው የለበሰ ነው። አላህ ሱብሓነሁ ወተዓላ ዝናብን አዘነበላቸው። እንግዲህ ጦርነቱ እየተመቻቸ ነው። ተከተለኝ ዝም ብለህ እንዲህ አለ አላህ في سورة الأنفال إذ يغشكم النعاس أمنة منه وينزل عليكم من السماء ماء ليطهركم به ويذهب عنكم رجز الشيطان وليربط على قلوبكم ويثبت به الأقدام الله በተከበረ ቁርአኑ ምን ይላል? እናንተ ከሱ በሆነ ጸጥታ እንቅልፍ በሸፈናችሁ ጊዜ ሰላም ማግኘት ነው እንቅልፍ እሁድም ላይ የእሁድ ዘመቻም ጊዜ እንደዚህ ነው። አታራሱ እንትናቸው ራሳቸው ደረታችን ላይ እስከሚወድቅ ይላሉ። እንቅልፍ የገፍላ አይደለም። የገፍላ ሩዝ ጠግቦ እፍና አድርጎ በልቶ ሲረበው የዋለ ሰው ሲበላ አሁን እንቅልፍ እያለ ነው የሚነሳው። አያልቅም እንደ በድር ዘመቻ። በዛ ላይ አላህ Subhanahu Wa Ta'ala ይህን አደረገላቸው። ወይነዝሉ عليكم من السماء ከሰማይም ዝናብን አዘነበ ليطهركم به ሊያጸዳችሁ እናንተን ሊያጠራ ጀናባ የነበረ ይታጠባል። ለሁ ማዕናም አለው። ويذهب عنكم رجز الشيطان የሰይጣንን ጉትጎታ ውስወሳ ሊያነሳላችሁ። እንደው እንዴት አድርገን እንዋጋዋለን አሁን እንደው እንትኑ ስምጥ ይላል እንደዚህ ነው ሰበብ እንዳይበዛ አላህ Subhanahu Wa Ta'ala ዝናብን አዘነበበት። ወሊየርቢጡ ዐላ ቁሉቢኩም ልባችሁንም ሊያጠነክር ወይሰብተ ቢሂል አቅዳም እግሮችም እንዲረጉ ሊያደርግ አዘነበ።
ዝናቡ ሲዘንብ ጥቅጥቅ አለ። አሁን እንደ ልብ መራመድ ትችላለህ። ስምጥ ስምጥ አይልም አሸዋው። ተጠቀጠቀ፣ ውሃ ጠጣ፣ ውሃ መጠጠ። ተጓባን አይደል? አሁን ተደላደለ፣ ተመቻቸ። በዚህ ላይ እንግዲህ ምን ማለት ይችላሉ? በእግራቸው መሮጥ፣ በፈረስ መሮጥ ይችላሉ። አላህ ይሄን አደረገ። ነብዩ አለይሂ ሰላቱ ወሰላም እንትን ነገር አዘጋጁላቸው። ጉርፈተል አመልያ የሚባል ማለት ነው። እዛን ሰዓት አሪሽ ይሉታል። አሪሽ ማለት የጦር ኢታማዦር ሹሞች ይቀመጡና ከዛ ነው ስትራቴጂውን የሚነድፉት። ለምሳሌ አሁን ካርታ ይመለከታሉ አይደል? ይሄን በዛ አድርገው በዚህ በኩል እንንተና ይሄዱ፣ በዚህ በኩል ቁረጧቸው፣ በዚህ በኩል እንዲያድርጓቸው የሚባል አባባል መስጫለ ዋና እንደዛ ነገር አሪሽን ሰሩላቸው ለነብዩ አለይሂ ሰላቱ ወሰለም። እዛ ውስጥ ሆነው አላህን መማፀን ጀመሩ። ነብዩ አለይሂ ሰላቱ ወሰለም ያ አላህ አሉ። ዑመር ኢብኑ ኸጣብ እንዲህ ይላል፣ የበድር ዘመቻ ጊዜ አለ መላእክተኛው ወደ ቁረይሾች ሲመለከቱ 1000 ናቸው፣ ሷሃቦቻቸው 319 አካባቢ ናቸው ይላል በዚህ ዘገባ። ፈስተቅበለ ነብዩላህ አልቂብላ፣ ነብዩ ወደ ቂብላ ዘወራሉና እጃቸውን ዘረጉና ፈጀዐለ የህቲፉ ቢረቢህ፣ ጌታቸውን ይማጸኑ ጀመር። اللهم انجز لي ما وعدتني يا الله قال يغباهلኝን ነገር አንተ ተፈጻሚ አድርግልኝ اللهم آت ما وعدتني قال يغباهلኝን ነገር ስጠኝ الله اللهم ان تهلك هذه العصابه ان تهلك هذه العصابه ይቺ ጀማዓ ከጠፋች الله من اهل الاسلام ከሙስሊሞች እነዚህ የተደራጁ እነዚህ ሙስሊሞች ካለቁ ጌታዬ ሆይ لا تعبد في الارض ምድር ላይ አትመለክም አሉ የነብዩ አለይሂ ሰላቱ ወሰለም ያ አላህ እንደው ጫን ብለው ለመኑ يا الله يا الله انديت جماعه እንዳትጎዳ يا الله يا الله فما زال يهتف بربه نبي يا الله اللهم 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 እያሉ ይለምናሉ ማደን የደይ مستقبل القبلة እጃቸውን እንዲዘርግተው ወደ ቂብላ ዞረው ነብዩ ይማጸናሉ حتى سقط رداؤه من منكبي ከተከሻቸው ላይ ጋቢያቸው ወደ ኋላ ወደቀ أبو بكر الصديق فأتاه أبو بكر الصديق مطو فأخذ رداءه قابيون يازونا نبي تكشل أدرقنا ياز أدرقواتشو قفارقنا كوالا وقال يا نبي الله أنت يا الله نبيه يا الواتشو كفاك مناشدتك ربك جيتهن متادرقو تماسنو يبقى هي الله ملاكتنيا فإنه سينجزو لك ما وعدك يقبع اللهن قال تفس أمي أدرقو الأبشر يا رسول الله إهننا لاتشو أبو بكر الصديق ما الرقاق الصحابة قوادين يلوها الزمين والله يا الله بندزه هنا الساعات ያስፈልጋል ሰው ያስፈልጋል አቡ በክር ሲዲቅ አሁን ነው ተወዳዳሪ ያለው ትላለህ እንዴ ያ አላህ አላህ Subhanahu Wa Ta'ala ይሄንን የነብዩን ተማጽኖ በቁርአን في سورة الأنفال እንዲህ ሲል ያመጣዋል إذ تستغيثون ربكم ጌታችሁን በምትማጸኑ ጊዜ ድረስልን ባላችሁ ጊዜ فاستجاب لكم ለናንተ መልስ ሰጣችሁ أني ممدكم بألف من الملائكة مردفين ተከታታይ የሆኑ ሺህ መላእክት እልክላችኋለሁ ብሎ መልስ ሰጣችሁ አለ የዛን ጊዜ የሆነውና አስታውሳለ ለላህያሉ ጌታ አላሁ Subhanahu Wa Ta'ala فأمده بالملائكة الله بملائكة እረዳቸው አሁንም አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ እንዲህ ብለው ይገልጹታል እንዲህ ብለው ይገልጻሉ ይሄም ቡኻሪ ናቸው የዘገቡት እንዲህ አሉ ነብዩ የበድር ዘመቻ ጊዜ اللهم اني انشدك عهدك ووعدك اللهم ان شئت لم تعبد يا الله አንተ ቃል ኪዳንህን ፈጽምልኝ ያ አላህ አሉ ቃል ኪዳንህን እጠይቅሃለሁ ለምን ከሁለቱ ቡድን አንዷን ቃል ገብቶልኛል ብለው ለሷሃቦቻቸው ነግረዋል አይደል ያ አላህ አንተ አሟላልኝ አሉ يا الله أنت أموالالين يا رسول عليه الصلاة والسلام أبو بكر الصديق أزاد الرقوات فقال حسبك يبقى أهل الله ملكتنيا فخرج وهو يقول لك كغرفة العملية وينم كعريشو كتزجاجش لاتشو ماما نبي عليه الصلاة والسلام وطو عنده يالو سيهزم الجمع ويولون الدبر سيهزم الجمع ويولون الدبر سيهزم الجمع ويولون الدبر إيه جماعة يبتنال يشنفال ድል ይነሳል አብሽር ጀርባ ሰጥተው ይሸሻሉ እያሉ ይሄንን እያነበቡ ወጡ ሰይሁዘሙል ጀምዑ ወይወሉነ الدبر አብሽሩ አሉ ረሱል አለይሂ ሰላቱ ወሰለም ይሄን እያሉ ወጡ በዚህ ሁኔታ ላይ ተመልከት እንደውም ዱዓ አደረጉ ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዐምር ኢብኑ አልዓስ እንዲህ ይላል قال خرج رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ወጡ ሐዲሱ ሐሰን ነው اخرجه ابو داود رحمه الله እንዲህ አሉ መላእክተኛው ነብዩ አለይሂ ሰላቱ ወሰለም ምን አሉ ሷሃቦቻቸውን ተመለከቱና 315 ይላል ይሄ ዘገባ ለዚህ ነው 313 315 319 እስከ 340 ድረስ ይሄዳሉ የተለያዩ ዘገባዎችን በአንድ ላይ ሲጨፈልቋቸው ማለት ነው እንዲህ አሉ ነብዩ اللهم ጌታዬ ሆይ እነሆም ጂያ ረሃብተኞች ናቸው አሉ ሷሃቦቻቸው
ምን ይዘው ወጡ? ለጦርነት ነው የወጡት? ለዘመቻ ነው የወጡት? ረመዳን በስንት ነው የወጡት ንገረኝ? በ8ኛው ረመዳን 8 ካለፈው በኋላ ነው የወጡት። ጦርነቱን የገጠሙት በ17 ነው። ይህ ሁሉ መንገድ ላይ ነው ያሉት ረሱል አለይሂ ሰላቱ ወሰላም። አስብ፣ ተመልከት በዛ ጾም፣ በዛ ሐሩ፣ በዛ ሁኔታ እንደው ለዲናቸው ያላቸውን ግንዛቤ ተመልከት። ለረሱላቸው ያላቸውን ትእዛዝ አክብሮት ቃኝ ውስጥ ይምጣ። ለዚህ ነው ታሪክ አይዘነጋው። መዛግብት ሁሉ ይዞታል። ታሪክ ሲዘግበው ይኖራል። ሁል ጊዜ የኛ ሞራል እኛ ቻርጅ የምንደረገው በእነዚህ ታሪክ ነው። የነ ሐምዛ ታሪክ፣ የነ ሙስዓብ ኢብኑ ዑመይር ታሪክ፣ የነቢ አለይሂ ሰላቱ ወሰላም፣ የነ አቡበክር፣ የነ ዑመር፣ የነ ዓሊ፣ የነዚህ የጀግኖች ታሪክ ምንጊዜም ለኛ ማሽናችን ነው፣ ሞተራችን ነው፣ ነዳጃችንም ነው፣ ሁሉንም ነው ለኛ። ያአላህ 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 አጂብ እኮ ነው ወላሂ። የአላህ ሱብሓነሁ ወተዓላ ስጦታ አላህ እንዴት እንዳደላቸው ነቢ አለይሂ ሰላቱ ወሰላም እንዲህ አሉ፣ ዱዓ አደረጉላቸው። አላሁመ ኢነሁም ጂያዑን ፈአሽቢዕሁም፣ የአላህ ረሃብተኞች ናቸው አጥግብልኝ አሉ። አላሁመ ኢነሁም ሑፋቱን፣ የአላህ ጫማም የላቸውም። ፈህሚልሁም፣ አንተ የሚጫን ስጣቸው ያአላህ። በባዶ እግራቸው ነው የሚሄዱት። እንደኛ እንደዚህ ልዩ የሆነ ጫማ ለብሰውም አይደለም፣ በባዶ እግራቸው ለአላህ ዲን ይዋጋሉ። አባለ ጫማ ወደ ወንጀል ቤት ይሄዳል ሰው። ግርም እኮ ነው የሚልህ እንደው ነገራቶችን ስትቃኝ ማለት። አሁንም እንዲህ አሉ፣ አላሁመ ኢነሁም ዑራቱን፣ ራቁታቸው ናቸው። ፈክሱሁም፣ አልብስልኝ አላህ አሉ ነቢ አለይሂ ሰላቱ ወሰላም። አላህ ፈትሁን ሰጣቸውና የበድር ዘመቻ ላይ ሲመለሱ 1 ግመል 2 ግመል ገኒማ ደረሳቸው ይላሉ። ይህንን ሲናገሩ ማለት ነው። ለማንኛውም ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። ረሱል አለይሂ ሰላቱ ወሰላም ምን አሉ መሰላችሁ? ልክ ያ ሲሆን ዱዓቸውን አደረጉና ረሱል አለይሂ ሰላቱ ወሰላም መጡና እንዲህ አሳዩአቸው። ይኸው እናንተ ሰዎች አሉ። ሶሒህ ነው፣ አኽረጀሁ ሙስሊም ሚን ሐዲስ አነስ ብን ማሊክ። እኔ መስዋሪያ ሩኡሲል ቀውም ዋሂደን ዋሂዳ፣ የእያንዳንዳቸውን ጦር መሪ የነበሩትን የቁረሽ አሳዳጅ የነበሩትን ቦታ መውደቂያቸውን ተናገሩ ነቢ አለይሂ ሰላቱ ወሰላም። ሃዛ መስዑ ፉላን ገደን፣ ነገ እንትና እዚህ ነው የሚወድቀው፣ ሸይባ እዚህ ይወድቃል፣ ዑትባ እዛ ይመታል፣ ወሊድ እዛ ነው የሚወድቀው፣ አቡ ጀህል ይኸው እዛ አካባቢ ይወድቃል እያሉ ነብዩ ነገሯቸው። ፈማ አኽጧ ዋሂዱ ሚንሁም መውዲዐህ አለዚ አሻረ ኢለይሂ ረሱሉላህ ሰለላሁ ዐለይሂ ወሰለም። ነብዩ ያመላከቱበትን ቦታ የሳተም የለም። ሁሉም የተባለበት ቦታ ወደቀ። እዛ ቦታ ላይ ነው የተገደለው እያንዳንዱ። ነብዩ አለይሂ ሰላቱ ወሰላም በዚህ ሁኔታ ላይ ያሉ ዱዓ አደረጉ። ስንተኛው ሌሊት ብያለሁ? 17ኛው ሌሊት፣ እንደ ትናንትና ማለት ነው። 17ኛው ቀን ነው። ሌሊቱን 17ኛው ላይ ነው ነቢ አለይሂ ሰላቱ ወሰላም ዱዓ አደረጉ። እንዳለ ሲመጡ የሚገርመው ዑትበቱ ብኑ ረቢዓና ሐኪም ብኑ ሒዛም እንዲህ አይነት አስተያየት ሰጠው ለአቡ ጀህል። አረ እንመለስ፣ ታው ይቅርብና አለ። አረ ታው አማ ተረውነ ከአነ ሩኡሰሁም አልአፋዒ ወወጅሃሁም ሰይፍ ወውጁሃሁም ሰይፍ። እነዚህን ሰዎች አታይም እንዴ? ጭንቅላታቸው እባብ ነው፣ ፊታቸው ሰይፍ ነው። እነዚህ ጋር ቀርበን መተላለቅ ነው፣ ሌላ ምን ይመጣል ብለህ ነው? አረ እንመለስ አለው። ማን ይሄን የሚለው? ዑትባ። ያው ተንቦቀቦቀ ዑትባ አለ። ጀግና ነበር አለ የተባለ ነው ጀግና እንትና ዑትባ የሚባለው። እኔ ነኝ የምፈራው፣ ነገ ታያለህ። እሺ እኔ ፈርቻ አይደለም ግን የሚመጣው ነገር ታው አለው። ታው ይቅርብህ አለው። አልተውም አለ። በቃ በዚህ መካከል ላይ ነው እንግዲህ ረሱል አለይሂ ሰላቱ ወሰላም ወዓደ ረሱሉላህ አሶፉፈ፣ ነብዩ ሶፉን አዘጋጁ፣ ተሰለፋው። ሶፍ እንደ ሶላት አሰሯቸው ሷሃቦቻቸው። ከወዲያ ማዶም ጦር መጥቷል፣ ከወዲህ ማዶም ቀርቧል። ሷሃቦቻቸውን ሶፍ አሰሯቸው። ሶፍ ስሩ አሏቸው ነብዩ አለይሂ ሰላቱ ወሰላም። ሶፍ አሰሩና ከዛም በኋላ ነብዩ ወደ አሪሻቸው ወደ ማማቸው ተመለሱ፣ እሳቸውና አቡበክር። وقام سعد بن معاذ وقوم من الأنصار على باب العريش يحمون رسول الله صلى الله عليه وسلم. እበሩ ላይ ነብዩን ይጠብቋቸዋል። ልክ በዛን ሰዓት ነብዩ አለይሂ ሰላቱ ወሰላም ቀስቀሳ ጀመሩ። ነብዩ አለይሂ ሰላቱ ወሰላም ከወዲያ ማዶ 3 ሰዎች ወጡ። ዓሲም እብነ ዑመር እብነ ቀታዳ እንዲህ ይላል። ምን ይለናል መሰላችሁ? ይሄ ሰውዬ ሷሂህ በሆነ ዘገባ ማለት ነው። 3 ሰዎች ወጡ አለ። ዑትበቱ ብኑ ረቢዓ፣ ሸይበቱ ብኑ ረቢዓ፣ ወሊድ ብኑ ዑትባ 3 ወጡ። ማን አልኩ? ዑትበቱ ብኑ ረቢዓ፣ ሸይበቱ ብኑ ረቢዓ፣ ወሊድ ብኑ ዑትባ ልጁ የዑትባ ልጅ ማለት ነው። እነዚህ 3 ወጡ። 3 ወጡ ከየት ማለት ነው? ከቁረሾች በኩል ወደ ታች ወደ ሜዳው ወረዱ። ለምን? ወደ ማዶና ወዲህ ማዶ ሆነው ነው።
መሃል ላይ ሜዳ ነው የሚጋጠሙበት ያም ይወርዳል ይሄም ይወርዳል መሃል ላይ ነው የሚገናኙ ልክ እነዛ ሶስቱ እነዚህ አሉ የተባሉ ወንዶች ናቸው መካ ላይ አስፈሪ ሰዎች ማለት ነው ሶስቱም ወጡና እንዲህ አሉ ዳዓ ኢለል ሙባረዛ ዑትባ ወንዶንከና ውረድ ያለ ያ አላህ ናውረድ ሙባረዛ ማለት የግል መገናኘት ማለት ነው በግል በጅምላ አይደለም ጉልበተኛ እየመታለህ የወደቀ መጣል አይደለም እየቆመ እንድትጥል ማለት ነው ልክ በዛን ሰዓት ወረዱ ሙባረዛ አለ فخرج اليه فتيه من الانصار ከአንሷር ሶስት ሰው ወጣ ابن عفراء ሁለቱና አብዱላህ ብኑ ረዋሃ እነዚህ ሶስቱ ወጡ ልክ ሲመጡ እነዛ ሶስቱ ቁረይሾች አዩአቸውና እነማን ናቸው አሏቸው فقالوا رهط من الانصار እኛ ከአንሷሮች ነን አሉ قالوا ما لنا من حاجه እኛ እናንተን አይደለም እንፈልገው አሉ እሺ እነማን ነው በረከት ነው የሚነጋገሩ እነማን ነው የምፈልጉት قال ثم نادى مناد يا محمد على ከወረዱት ውስጥ اخرج لنا اكفانا من قومنا ያጎቶቻችን ልጆች ከኛው ሂጅራ የሄዱት አሉ ስደትን አንተ ጋር ተከትለው የሄዱት አቻዎቻችን እነሱ ናቸው እነሱን አውጣለን ይሄንን አሏቸው ነብዩ አለይሂ ሰላቱ ወሰለም ኃይለኛ ትእዛዝ አይደል እንግዲህ ወረዱ አንተ ለአላህ ብለህ ነው እሱ ለጣዖት ብለህ ነው የሚዋጋው እና ታዲያ ማን ነው መፍራት ያለበት ነብዩ አለይሂ ሰላቱ ወሰለም ቁም ያ ዑበይዳ ኢብኑ አልሐሪስ አሉ ያ ዑበይዳ ኢብኑ አልሐሪስ ተነስ አሉ ቁም ያ ሐምዛ ተነስ ثم قم يا علي قم አሉ ሶስቱም ወጡ ሄዱ አሏቸው ነብዩ አለይሂ ሰላቱ ወሰለም እነዚህ ሶስቱም ወረዱ ከዛ ሶስቱም እየመጣ ነው መካከል ላይ فبارز عبيده وكان اسن القوم እድሜው ገፋ ያደረገ ነው ዑትባ ትልቅ ነው ትልቁ ከትልቅ ጋር ነው ወሊድ ልጅ ግር ነው አልይ ልጅ ግር ነው ስለዚህ አሁን ማና ማን ፊት ለፊት ተፋጠጡ ማለት ነው ዑትበቱ ብኑ ረቢዓና ዑበይደቱ ብኑ አልሐሪስ ፊት ለፊት ሐምዛ ደግሞ ከሸይባ ጋር ወሊድና አሊ ሶስቱ ተገናኙ እነማን ናቸው አሏቸው እኔ አልይ ነኝ ይሄንኛው ሐምዛ ነው ያም ዑበይዳ ነው አሁን አቻጊተናል አሉ ወንዶች ወጣቸዋል ኑሺ መካከል ላይ ቀጥታ እንደው ፊት ለፊት ላይ ሲገናኙ فاما ሐምዛ فلم يمهل ሸይባን አፍታል ሰጠው እንደው እንደተገናኙ አወረደ አለ واما علي فلم يمهل الوليد አልይም ወሊድን ብዙም አልተመካከተም እንደው ጣል ወዳውኑ ወደቀ ፍጥነታቸው ማለት ነው ያአላህ ባሪያ ያአላህ ጀግና ምንድነው ያዙት ሰይፍ ጫት ቀርጥ አይደለም በጫት ይሉ አመሳሪያ ይላል አላህ አይተውልድ አንዳንዱ የድቤ እጀታም ይይዛል ነጭ ቀርጥ ይይዛል ስምህ ማን ነው መሐመድ ማን መሐመድ አህመድ ማን ነው ስምህ ወፍራም መሐመድ አህመድ ወፍራም አብዱራህማን ወፍራም አብዱረዛቅ لا همة له همة የለው همة የለው همة ያንን ትውልድ የሚመራው ወንድ ነበር አየህ ወንድ አሁን እኮ መታኳ አይደለም የተባልከው ሶላተል ጀማዓ መስጊድ ያቃተህ እኮ ነው ሶላተል ጀማዓ አቂዳህን መማር ያቃተህ ቴሌቪዥን ከቤት ማስወጣት ያቃተህ የአውሮፓ ገንዳ አድርገው ቤትህ ጫት ልምጥ አድርጎ አረንጓዴ አድርጎ ወደ እንስሳነት ቀይሮ አእምሮህ ተበክሎ ቡምቡቅ በለ لا اله الا الله አረታው ያንን የጀግኖችን ታሪክ የሚሸከም ጭንቅላት እንዲኖር ኩን ሱንየን ሰለፊየን ያ አብደላህ ይሄንን ነው ማለት የሚገርመው አልይም ድርሻው ሐምዛም ድርሻውን እንደጣለ ሁለቱ ተመታቱ ዑበይዳና እንትና ዑትባ ሁለቱ እኩል ተመታቱ ያም በጣም መጥቶታል ይሄም በጣም መጥቶታል አልይና ሐምዛ በሻሚያ ሄዱና የዑበይደቱ ብኑ አልሐሪስን የጓደኛቸውን ድርሻ ጨረሱ ሶስቱንም ጨረሷቸው ዑበይዳ ኋላ ላይ ሞተ ያው በዛ ሰዓት ግን ቆሰለ ይሄ እንደተደረገ ቁስለኛቸውን ይዘው ወጡ ማን አልይና ሐምዛ አልኳንተየ ረዲየላሁ ተዓላ ዐንሁም አይ ትውልድ ወርቃማው ትውልድ ይሄ ይዘው ወጡ መጨረሻ ላይ አስብ እንግዲህ ሁለቱ መካከል ያለው ነዲድ
በዚህ ሰዓት እንዴት እንደሚቀጣጠል ላንተ መንገር አያስፈልገኝም። ምንም አማርኛ ማቀለጣጠፍ የማያስፈልገው ወደ ማዶ ያለው ለበቀል ይወርዳል። ጀግኖቹ ናቸው የተገደሉበት። ወዲህ ማዶ ያለው በሞራል ይወርዳል። ለአላህ ብሎ ነው የሚታገለው። እዚህ መካከል እንግዲህ መጨራረስ አይደል መዳቀቅ ነው ያለው። ነብዩ አለይሂ ሰላቱ ወሰላም ኹጥባ አድርገው የተናገሩበት አለ። ረሱል አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም ወዲያው ሷሃቢዮችን ቁሙ ኢላ ጀነቲን ዐርዱሃ ሰማዋቱ ወልአርድ ወደ ጀነት ተነሱ ስፋቷ ምድርና ሰማያትን የሚያክል ይሆናል አሏቸው ረሱል አለይሂ ሰላቱ ወሰላም። ይኸው በዛን ሰዓት አነስ ብኑ ማሊክ የተናገረው ሙስሊም ናቸው የዘገቡት። መጨረሻ ላይ ይህንን ሲሉ ዑመይር ብኑ ሑማም የሚባለው አልአንሷሪዩ ያ ረሱላላህ ጀነቱን ዐርዱሃ ሰማዋቱ ወልአርድ የጀነት ስፋት መሬትና ሰማይ ያክላል፣ ለሷ የተዋደቀ ይገባባታል እንዴ? ቃለ ነዓም አዎ አሉ። ቃለ በኺን በኺን ጎሽ 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 አለ፣ ደስ አለው። فقال رسول الله صلى الله عليه وسلم ما يحملك على قولك بخن بخن ጎሽ ጎሽ እሰይ እሰይ ወደሚለው ምን አነሳሳ አንተ ሰው አሉ። ቃለ ላ والله يا رسول الله الا رجعت ان اكون من اهلها እኔ ከሷ ሰዎች መሆን ስለፈለግኩ ነው የጀነት ሙሽራ መሆን ስለምፈልግ ነው አላቸው። ቃለ فانك من اهلها አይዞህ የጀነት ነህ አሉት ነብዩ አለይሂ ሰላቱ ወሰላም። فأخرج من تمرات من قرنه ككورجو تمروچن አወጣና فجعل يأكل منهن እያንዳንዷን ፍሬ እየጠረጠረ መብላት ጀመረ። ثم قال እንዲህ አለ لئن انا حييت حتى اكل لئن انا حييت حتى اكل تمرات هذه انها لحياه طويله ይሄንን ተምር ሁሉ እስከምጨርስ ድረስ ብቆይ ረጅም እድሜ ነው አለ። فرما بما كان معه من التمر ثم قاتلهم حتى قتل እሱም ገባ ተገደለ። የረሱል ሰሃቢይ ማለት ነው። ከዛም በኋላ ሁለቱም ተገናኘ ድብልቅልቅ። علي بن أبي طالب እንዲህ ይላል في سورة الحج ላይ ያለው እኛን የተመለከተ ነው አለ። ምን የሚለው هذان خصمان اختصموا في ربهم هذان خصمان እነዚህ ሁለቱ ጠላታማ ባላንጋራ ናቸው አለ አላህ Subhanahu Wa Ta'ala اختصموا في ربهم በጌታቸው በአላህ የሚጨቃጨቁ ባላንጋራዎች ናቸው አለ። ሁለቱ ባላንጋራዎች ማለት ለሙባረዛ የወረዱት ከዛ ዑትባ ሸይባ ወሊድ ከዚህ ሐምዛ አልይ ዑበይዳ እነዚህ ሁለቱ ናቸው ባላንጋራ خصمان اختصموا የተባሉት እነዚህ ናቸው። እንደውም علي بن ابي طالب እንዲህ ብሎ ተናግሯል። ስሙማ እንዲህ ብሎ ተናግሯል። اخرجه امام البخاري رحمه الله እንዲህ ይላሉ قال انا اول من يجثو بين يدي الرحمن برحمن ፊት መጀመሪያ መንበረከከው በጉልበቴ ነኝ አለ علي للخصوم الكراكر يوم القيامه قال قيس بن عبادة وفيهم انزلت بالنزل سوچ ነው ወረደችው አለ ማን هذان خصمان اختصموا في ربهم እነዚህ በጌታ ስለጌታቸው ስለ አላህ ሁኔታ የሚከራከሩ አላንጋራዎች ናቸው የሚለው አንቀጽ የወረደው በእነ አልይና ከወዲያ ማዶ ባሉት ነው ብለው በዛ አይነት መልክ ነገሩን ተገለጸ ማለት ነው። ይሄንን እንደው በደንብ አድርገህ ያዝልኝማ። እዚህ መካከል ላይ በጣም ይገርመኛል። አሁን ጦርነቱ ድብልቅልቁ ሊወጣል ከዚህም ያለው የገረመኝ ነብዩ አለይሂ ሰላቱ ወሰላም ሶፍና ሰልፍ እንዲያስያዟቸው አብዱራህማን ኢብኑ አውፍ እንዲህ ይላል አብዱራህማን ኢብኑ አውፍ ነው የዘገበው ሐዲቱን ከኢማሙ አልቡኻሪ ያመጡታል። بينما انا واقف في الصف ነብዩ ሶፍ አሰርተውን የበድር ቀን ሶፍ ላይ እንደዚህ እንደ ሶላት ማለት ነው ሶፍ ሰርተን ባለንበት ሰዓት فنظرت ايمني وشمالي በቀኝም በኩል በግራይም በኩል ያለውን አብሮኝ የተሰለፈውን ሰው አየሁት አለ። فاذا انا بغلامين من الانصار حديثه اسنانهما እንዴ ሳይ በቀኝም በኩል ያለው ልጅ ግር ነው ገና ልጅ ነው ይሄንኛውንም ሳይው ልጅ ግር ነው ወይ ዛሬ አልኳል ተመነይቱ አና ኩነ بين اضلاع منهما ከነዚህ ሻል ያለ ጡንቻ ያለው አቅም ያለው ሰው መካከል በሆን ተመኘው አለ። ልጆች ናቸው ሳያቸው በዚህም ልጅ ነው በዚህም ልጅ ነው። አንደኛው ፈገመዘኒ ቆንጠጥ አረገኝ አለ አሐዱሁማ فقال يا عم አጎቴ ሆይ አለኝ። አረቦች እንደዛ ነው የምጣሩት يا عم አጎቴ አለኝ። قلت نعم አልኩት ما حاجتك الي يا ابن اخي አልኩት የወንድሜ ልጅ ምን ፈልገህ ነው አልኩት። قال اخبرت هل تعرف ابا جهل አለኝ አለ አቡ ጀህልን ታውቀዋለህ አለኝ። قلت نعم አውቀዋለሁ ما حاجتك الي يا ابن اخي ምን ፈልገህ ነው የወንድሜ ልጅ አልኩት። قال اخبرت انه يسب رسول الله صلى الله عليه وسلم نبيون يسدبال ማለት ሰምቻለሁ والذي نفسي بيده نفسيም በእጁ በያዛት ጌታ እምልልሃለሁ لئن رايته بايو لا يفارق سوادي سواده ሰውነቱን አይለያየውም حتى يموت الاعجل منا ከኔና ከሱ አጀሉ የደረሰ ይነጠላል ይሞታል እንጂ አለቀውም አይኔን ሳልነቀል ነው መውጣበት አለኛል።
እንዴ ይሄውታ ልጅ ይሄንን አለኛል ገረመኝና እንዲሁ ያሰብ ከግራ በኩል ያለው ፈታጀብቱ ለذلك ገረመኝ ወኔው ለነብዩ አለይሂ ሰላቱ ወሰለም ያለው ሁኔታ እንደው ከመኖር መሞትን የሚወዱ የሚናፍቁ ለምን ጀና እንደሚጠብቃቸው ያወቁት ልጆች ጀግና የሆኑት እኮ የቂን እኮ አላቸውና ነው ከግራዬ በኩል ደግሞ ያለው ቆንጠጥ አረገኝ አለ قلت نعم ምንድነው አልኩት አለ فقال لي مثلها የመጀመሪያው በቀኝ በኩል ያለው በግራም በኩል ያለው አለኛል በዚሁ መካከል فلما انشب ምንም ያክል አልቆየሁም አነዘርቱ ኢላ አቢ ጀህል የጁሉ في الناس በሰዎቹ መካከል ጦር መሪ አይደለ ከዚህ ይከንፋል ግብዳ ነው በጣም ግብዳ ወፍራ ልክ በዚህ ከዚህ ሲመላለስ አየሁታል አያቸው አልኳቸዋል ሁለቱንም በተመሳሳይ قلت الا ان هذا صاحبكم الذي سالتماني ايው የጠየቃችሁ ሰውዬ አያችሁት ያ በፈረስ እንደዚህ ወደዚህ የሚመላለሰው ይሄ ነው አልኳቸዋል ፈብተደራ እንደው ሮጠው ከሷቀር ልክ ይሄ ግልገላንሳ የሚባል አሞራ ነስራ አሞራ አይደል እንደዛ ሁለቱም ተምዘግዝገው ወጡበታል እንደው ይጋር ሰንጥቀው ገብተው ላይ ወጡበታል ላይ ፈብተደራሁ ቢሰይፈይሂማ ፈضرባ መተው ሁለቱም የጋራ አወረዱታል መሬት ላይ ከፈረሱ ላይ ጥሰው ገብተው ማለት ነው አስብ ያ አላህ hatta ቀተለው ገደሉት ሁለቱም ሮጠው ነብዩ ጋር ሄዱ ነብዩ ጋር ሲሄዱ ነገሯቸው መተነዋል ጥለነዋል አቡ ሱፊያንና አቡ ጀህል ጥለነዋል فقال ايكما قتل ማንኛቸው ናቸው የገደለው አሉ قال كل واحد منهما انا قتلته እኔ ነኝ አሉ فقال هل مسعتما سيفيكما سيفاችሁን አበሳችሁታል ደሙን ጠርጋችኋል قال لا ارال طرقنا امطو اسكي فنظر النبي صلى الله عليه وسلم في السيفين فقال كلاهما قتل ሁለታችሁ ናቸው የገደላችሁት አሏቸው ነብዩ አለይሂ ሰላቱ ወሰለም ማን ተገደለ ማለት ነው አቡ ጀህል ሌላስ ዑትባ ሌላስ ሸይባ ሌላስ አልወሊድ እነዚህ ሲገደሉ ነገሩ ጦዘ ፈሐሚል ወጢሱ ይላል የኪታቡ ባለቤት አቧራው ጨስ እንደሚባለው ተጋጋመ ጦርነቱ ተጋጋመ ወሽተደል ቂታል ወነዘለ النصر አላህ እርዳታውንም አወረደ ነብዩ ምዱዓቸው ላይ በጣም ጠነከሩ وابتهل ابتهالا شديدا تضرع رسول الله اللهم يا الله ይላሉ ነብዩ አለይሂ ሰላቱ ወሰለም اللهم اندهاله اذ تستغيثون ربكم فاستجاب لكم اني ممدكم ب1000 من الملائكه مردفين اللهم በተማጸናችሁ የደረሰልን ጥሪ ባሰማችሁ ጊዜ እና አላህ Subhanahu Wa Ta'ala ተከታታይ በሆኑ በሺ መልአክ ረዳቸዋለሁ ብሎ አላህ ሀጃችሁን አላህ ጥሪያችሁን ሰማችሁ አለ ለሐያሉ ጌታ አላህ Subhanahu Wa Ta'ala በዚህ ሰዓት አቡ ጀህል ተነሳ እሱም ዱዓ ሊራገም ማለት ነው የዛን ሰዓት አሁን ተገሏል ብያቸዋለሁ አይደል ልክ ከመገደሉ በፊት እሱም ይችን ዱዓ አድርጎ ነበር ምን ብሎ ሙስተፍቲ ሆኖ ማለት ነው አቡ ጀህል ምን አለ ቃለ اللهم ጌታ ሆይ አለ ይሽርኩ ቢላህ ثم يسأل الله بالله ያጋራል አላህን ይለምናል አያየ اللهم ጌታ ሆይ አቅጧና للرحم ዝምድናችንን ቆርጦታል ዋታና بما لم يعرف የማይታወቅ ነገር አምጥቶብናል فاحنيه الغدا ነገ ግደለው ይሄን ሰው አንሳልን አረባካል ይው اهل الباطل يدعو عليك አይደል እምራገም እኮ ሞልቷል መውሊድም ጭም ይረግማል መውሊድ ተከለከለ ጫካምን አባፈህን ይዝጋው ለምላስህን እንትን ይበለው አሁን ብንቀምን አለበት አንተዬ ምን ችግር አለው ብለህ ነው አሁን ቀጣል ነው እኔ በገንዘብ እኔ ገዛው ምን አገባህና ነው ሻው ይላል አንተ እንዳትጎዳ ነው እኔ አላወጣለህ ተሰራለህ ድክም እትላለህ ወይ ዶክተር ነህ ወይ ኢንጂነር ነህ ወይ ነርስ ነህ ወይ ተማሪ ነህ በመታገኛት ገንዘብ ጫትንን ከተያደረክ እየበላህ ሁለት እግር ፍየል እኮ ነው የምትሆነው ይቅርብ አላህን ፍራ ለራስህ ነው ገንዘብህን አጨርስ እኔ ወጣላው ምን አገባኝ ግን አንተን የሚያምን የለም ጫቃሚ አይታመን ዜናው አይታመን ወሬው አይታመን በዲኑ አይታመን በሱናው አይታመን ቃል ኪዳኑ አይታመንም ጫቃሚ ሰምተኛል በትክክል ያዘ ለራስ ነው አሁንም ለራስ ነው እኔ ጭንቅላት አላዋጣም መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም ዱዓ ሲያደርጉ አቡ በክር ሲዲቅን ጠሯቸው ያ አባበክር አሉ هذا جبريل معتجر بعمامته ايو جبريل ጠምጣም መጣሉ ረሱል አለይሂ ሰላቱ ወሰለም اخذ بعنان فرسي የፈረሱን ቀጭ ይዞ መጣ አታ ነስሩላህ ወዑደቱ
የአላህ ሱብሓነሁ ወተዓላ ሰራዊት የአላህ መሳሪያና ምን መጣሉ ረሱል አለይሂ ሰላቱ ወሰለም እርዳታው መጣ አብሽር አብሽር ይኸው ጅብሪል ጋልቦ መጣ ያ عبد الله بن عباس أن النبي صلى الله عليه وسلم قال يوم بدر هذا جبريل آخذ برأس فرسه أو جبريل يفرسون راسي زمتا عليه أداة الحرب يطور مساريا ونتاتكو متا أو جبريل متا النبي عليه الصلاة والسلام الله رداتشو الله أجزاتشو يزان ساعات تجنانيا كزان بكل يالله وكولتم بكل يالله ندري جفجفة تجمر بمجمر بالساعات أو ልክ ሊጀምር አካባቢ ሸይጣን መጥቶ አብሽሩ አይዟችሁ አላቸው እነማንን ቁረይሾችን በርቱ አይዟችሁ አይዟችሁ አለ እንደውም ምን ይላሉ የታሪክ ሊቃውንቶች في سورة سراقة بن مالك بن جعشم የሙድ ልጆች መሪ ሱራቀቱ ብኑ ማሊክ መስሎ ነው የመጣው ሱራቀቱ ብኑ ማሊክ የሚባለው የበኑ ሙድ ልጆች መሪ ነው በኑ ሙድ ልጆች ደግሞ ከቁረይሾች ጋር ጸባላቸው ቁረይሾች ወደ በድር ዘመቻ ሲመጡ ሙድ ልጆች እነዛ በኑ ሙድ ልጆች ሱራቃ የሚመራቸው ጥቃት ያደርሱብን ይሆን እንደ ከኋላ ቤተሰባችን ላይ ብለው ነበር ያ ጥርጣሬ እንዲለቃቸው አደረገ ሸይጣን ማንም መስሎ መጥቶ ሱራቀቱ ብኑ ማሊክ መስሎ መጣና አይዟችሁ አላቸው ወዘየነ ለሁም الذهب الى ما هم فيه ቀጥሉ ግቡ አይዟችሁ አትፍሩ በኑ ሙድ ልጆችን እኔ ይዛቸዋለሁ ማንም አይመጣም ቤተሰባችሁን ከኋላ ንብረታችሁን መጥተው አይነኳችሁም እዚሁ አምሯችሁ ወደ ኋላ እንዳይሄድ እንዲያሰጉ ከኋላ እዚሁ ግቡ አላቸው አብሽሩ አይዟችሁ እሺ አሉ ልክ ሲጀመር ጅብሪል ጠምጥሞ ሲመጣ መላእክት ከሰማይ ሲወርዱ ሲያይ والله بالقرآن እንዲህ አለ وإذ زين لهم الشيطان أعمالهم ስራቸውን ሰይጣን ባስዋበላቸው ጊዜ አስታውሳል ይኸው የዛን ጊዜ የሆነውን አስታውስ وقال አላቸው لا غالب لكم اليوم ዛሬ አሸናፊ የላችሁ من الناس የሰው ልጅ እናንተን የሚያሸንፍ የለም አላቸው ምንድነው ይሄ ግፍት ነው አይዟችሁ አለ وإني جار لكم እኔ ለእናንተ ረዳታችሁ ነኝ አብሽሩ አይዟችሁ አላቸው ከተቀላቀለ በኋላ እነ ጅብሪል ሲወርዱ ሲያይ فلما تراءت الفئتان ሁለቱ ጭፍራዎች ሲታያዩና ልክ ሲገናኙ ሲያያቸው እነ ጅብሪል ሲያይ ነከሱ على عقبي ወደ ኋላው ዞረና ሽሽ ማን ሸይጣን وقال የት ነው የምትሸሸው ሱራቃ ይላሉ ሱራቃ እኮ አይደለም وقال اني بريء منكم እኔ የለሁበትም ከናንተ የጠራው ነኝ اني ارى ما لا تروا እናንተ ማታዩትን ጉድ እኔ ያየሁ ነው አለ እኔ ያየሁ ነው እኔ የለሁበትም አለ ሸሽ አመለጠ وذلك انه راى الملائكه حين نزلت للقتال ملائكቱ ሲወርዱ አይቶ ተመልከት وراى ما لا قبل له به اما ይችለው ሰራዊት እንደመጣ ገብቶታል አላህ Subhanahu Wa Ta'ala በቁርአን እንዲህ ይላል መላእክት ሲወርዱ ትልቅ ተልእኮ አለ اذ يوحي ربك الى الملائكه ወደ መላእክቶች ጌታ ራእይን ባወረደ ጊዜ አስተውሳላቸው ነብዩን ምን የሚል አንኒ ማዓኩም እኔ ከናንተ ጋር ነኝ በእርዳታዬ አላቸው ፈተብቱ الذين امنوا እነዛን ያመኑትን አረጋጓቸው سألقي في قلوب الذين كفروا الرعب በካሃዲያን ልብ ውስጥ ደግሞ ጭንቀትን አስገባለሁ አለ فضربوا فوق العناق ካንገት በላይ ቀሩ وضربوا منهم كل بنان መገጣጠሚያዎችን መፍሶላም ማለት ነው እሱን እያያችሁ ቀንጥሱ አላቸው አላህ Subhanahu Wa Ta'ala ነው አላቸው ለላህ ያሉ ጌታ አላህ Subhanahu Wa Ta'ala وكان الرجل من المسلمين ሰውየው ሙስሊም አንዱ ሙስሊም ማለት እያሳደደ የገጠመው ፊት ለፊቱ ካገኘው ጋር ሲገናኙ እንደዚህ ሲባባሉ ሲያመልጠው ሲሮጥ ፊቱ ይወድቃል እንዴ ሳልመታው እንዴት ይወድቃል እላለሁ አብዱላህ ኢብኑ አባስ እንደውም እንደሃሉ قال بينما رجل من المسلمين كمسلموች አንዱ يومئذ يستد في إثر رجل من المشركين أمامه إذن لفيتو عند مشرك يسددان يارورطوال مسلمون የሚከተለው إذ سمع ضربة من الصوت فوقه ከበላዩ አለንጋጭው አሽ የሚል ነገር ሰማ ልክ ይሄን ሲሰማ وصوت الفارس يقول የሆነ ፈረሰኛም ድምጽ ይሰማዋል አቅድም حيزوم ይላል حيزوم የፈረሱ ስም ነው የመላእኩ ፈረስ ነው አቅዱም حيزوم ገስግስ ፍጠን ይላል ከኋላ ቸ የምትለው አለ አይደል እንደዛ ነው እያለ ድምጽ ሰማ فنظر الى المشرك ሙሽሪኩን ሲያው ፊቱ ወድቋል ልክ ሄድ ብሎ ሲመለከተው አጠገቡ ሲደርስ فاذا هو قد حطم انفه አፍንጫው ስብር ብሏል መጥቶታል يا الله
ነብዩ አለይሂ ሰላቱ ወሰለም ኋላ ሲነግሯቸው ይሄማ ሶደቅት እውነትህን ነው አሉ። ذلك من مدد السماء الثالثة ከሶስተኛው ሰማይ የመጡት መላእክቶች ናቸው አሉ ረሱል አለይሂ ሰላቱ ወሰለም። ይሄ ኢማም ሙስሊም ሶሒሐቸው ላይ ዘግበውታል። እንደውም አንድ ልጨምርላችሁማ አልይ ኢብኑ አቢ ጣሊብ እንዲህ ይላል فجاء رجل من الانصار قصير بالعباد አጭር ሰውዬ ነው ከአንሷር ከሙስሊሞቹ አጠር ያለ ድልድል ያለ ነው። አባስ ረጅም ነው የነብዩ አጎት በጣም ትልቅ ነው። hatta ራሱ መዲና ላይ የነበሩ የትልልቆቹ ቀሚሱ አልበቃ ብሎ ማን ነበር የሰጠው? አብዱላህ ኢብኑ ሰሉል ቀሚስ ነበር ይሆን። ረጅም ነው ከበድ ያለ አጭር ነው። ይሄንኛው ማርኮ ይዞት መጣ። ትንሽ ነው ይሄንኛው አጭር ነው ይዞት መጣና فقال العباس عباس እንዲህ አለ ያ ረሱላህ አላቸው ان هذا والله ما أسرني والله ሰውየኔ አልማረከኝም ማለት እኔ አልማረከኝም ለቀድ አሰረኒ ረጁሉን አጅላህ ራሰ በራሰው ነው እኔ የማረከኝ ምን አሰን الناس ወጃል ፊቱ በጣም ያምራል እንትኑ እግራቸው አሻልማ የሆነ ፈረስ ነው የጋለበው ራሱ ጸጉሩ ወደ ውስጥ ገባ ያለው ነው የሚያምር ሰው ነው እኔ ማረከኝ ይሄ አይደለም አላቸው አረ ይሄ አይደለም አለ ይሄ አይደለም አንሷሪዩ እኔ ራሴ ነኝ አለ አረ እኔ ራሴ ነኝ የማረኩት انا اثرت يا رسول الله አለ فقال النبي صلى الله عليه وسلم اسكت ቆይ ዝም በልማ አለ ዝም በል فقد ايدك الله بملك كريم الله በተከበረ መልአክ አግዞህ ነው አባስን አይችለው ነበር አላህ አግዞህ ነው አሉት። ይሄ ምን ለማለት ነው? መላእክታ ተሳትፎ ነበር ዘመቻው ላይ ረሱል አለይሂ ሰላቱ ወሰለም በዚህ ሁኔታ ታገሉ ተዋጉ። ረሱል አለይሂ ሰላቱ ወሰለም ያንን እንደውም ራሱ በሚሉበት ሰዓት ሊዋጉ ሲሉ ረሱል አለይሂ ሰላቱ ወሰለም ከአሪሹ ወጥተው ተናገር ብለው ነበር። አቧራን ሐፍና ምን التراب ያዙና ሻሃቲ ልጁ ብለው እረጩባቸው በየአይናቸው ገባ። እንደው ሁሉ ሲርመጠመጥ ነው እንግዲህ ያሏቸው ሲርመጠመጡ አላህ Subhanahu Wa Ta'ala እንትኖቹን እንዲያጠቁ አደረጋቸው። አንተኛ አላህ ምን አለ? فلم تقتلهم ولكن الله قتلهم አልገደላቸዋቸውም ነገር ግን አላህ ገደላቸው። እሱ ነው የሞት ሰይፍን ያደረሰው አንገታቸው ላይ። አዎ وما رميت إذ رميت ولكن الله رمى በወረወርክ ጊዜ አንተ አይደለህም የወረወርከው ነገር ግን አላህ ነው የወረወረው። ያ ማለት አንድ እፍኛ አፈር እሺ ፊት ላይ ማሳረፍ ማለት ከባድ ነው። ማን ያደረሰው እዛ? አላሁ Subhanahu Wa Ta'ala። እንግዲህ አላህ አመቻቸላቸው። ለማንኛውም በጣም ከባድ የሆኑ ወደ 70 ሰዎችን ገደሉ አሉ የተባሉ ጀግኖችን 70 ሰዎችን ማረኩ። ብዙ ገኒማዎችንም አገኙ። ነብዩ አለይሂ ሰላቱ ወሰለም ይህንን ያዙ። ቦታው ላይ 3 ቀን ቆዩ። ነብዩ አለይሂ ሰላቱ ወሰለም እዛው በድር አሸነፉበት ቦታ ላይ 3 ቀን ቆዩ። ረሱል አለይሂ ሰላቱ ወሰለም እንዲህ ላይ አነስ ኢብኑ ማሊክ من عن أبي طلحة رضي الله تعالى أن النبي صلى الله عليه وسلم أمر يوم بدر ب24 رجلا من صناديد قريش 24 ሰዎችን ሰበሰቡና ወደ 7 አልቋል ብለናል አይደል? 24 ሰዎች አሉ የተባሉትን ሰበሰቡና ነብዩ አለይሂ ሰላቱ ወሰለም ጉድጓዱ እንዲከተቱ አደረጓቸው። የቀሊቢ በድር ጉድጓድ خبيث مخبث በጣም አስቀያሚ ቦታ ላይ ነው። እዛ መጡና እየጎተቱ አስገቧቸው እዛ አንድ ላይ አጠራቀሟቸው አስገቧቸው። ረሱል አለይሂ ሰላቱ ወሰለም ያናሉና ነብዩ አለይሂ ሰላቱ ወሰለም ሄዱ ወደ ቀብሩ አፋፍ ቃመ على شفر ركي ጉድጓዱ ከንፈሩ ላይ ጫፉ ላይ ቆሙና فجعل يناديهم باسمائهم ስማቸውን እያነሱ እንዲህ ይሏቸው ጀመር። ያ ፉላን ብነ ፉላን يا وليد بن عتبة يا عتبة بن ربيعة يا شيبة بن ربيعة يا عمرو بن هشام እያሉ ጥሪ ያደረጉላቸው ነብዩ አለይሂ ሰላቱ ወሰለም አያሱሩኩም አንኩም አጣዕቱም الله ورسوله አላህና መላእክተኛውን ብትታዘዙ ኖሮ አያስደስታችሁም ነበርን አሏቸው። فإنا قد وجدنا ما وعدنا ربنا حقا እኛ አላህ ቃል የገባልንን እውነቱን አግኝተናል። فهل وجدتم ما وعد ربكم حقا እናንተ ጌታችሁ የገባላችሁን እውነት አገኛችሁትን አሉ ነብዩ አለይሂ ሰላቱ ወሰለም። ይህን ሲሏቸው فقال عمر يا رسول الله الله ملاكتኛ ما تكلم من اجساد الله ارواح لها ምንም ነፍስ የሌላትን አጅሳድ እነዚህን ጥንቦች ቀድ ጀየሱ ጥንብ የሆኑ እነዚህን ታናግራለሁ እንዴ ያ رسول الله አላቸው። فقال رسول الله صلى الله عليه وسلم نبي እንዲህ አሉ والذي نفس محمد بيده ما انتم باسماع لما اقول منهم
እናንተ ከነሱ የበለጠ ለምለው ንግግር ከነሱ የበለጠ አሰሙኝም አሉ። ያ ማለት ምንድነው? ይሰሙኛል አሉ። እንዲያውም ቀታዳ ይችን ቀበል ብሎ እንዲህ ይላል ቃለ ቀታዳ አህያሁሙላህ አላህ ወዲያውኑ ህይወት ዘራ አድርጎባቸው ነው አለ። ለምን? እነሱን ለማሳነስ በቀሉን ሊሰሙ ክሳራቸውን ጸጸታቸውን ቁጭታቸውን እንዲጠነክር ለዛ አድርጎ ሊሆን ይችላል ብሎ ተናገረ። ለማንኛውም ይሄንን አሉ ነብዩ አለይሂ ሰላቱ ወሰለም። ከዛም በኋላ ምርኮኛቸውን የመጨረሻው እንግዲህ ይሄ ነው። ነብዩ እነዛን እንደዛ አደረጉ። ምርኮኞቻቸውን ሰበሰቡና እንዲህ አሉ ሷሃቦቻቸውን አቡበክር ዑመር እስኪ እናንተ ኑ እነዚህን የማረከናቸውን ሰዎች ምን እናድርጋቸው አሉ። ምን አሉ? እነዚህን ምርኮኞች ምን እናድርጋቸው ብለው አማከሩ። ይህን ሲሏቸው ረሱል አለይሂ ሰላቱ ወሰለም ፈአሻረ ዑመር ብን ኸጣብ ቢአን ይቅተሉ ዑመር እነዚህ ሰዎች ይገደሉ አለ። እነዚህ በጣም አደገኞች ናቸው። አኢመቱል ኩፍር አደገኛ አደጋ ሲያደርሱ የነበሩ ናቸው። ብንገላገል ይሻላል አለ። ማን? ዑመር ብን ኸጣብ። ወአሻረ አቡበክር ደግሞ አይ በፊዲያ እንልቀቃቸው አለ። ፊዲያ ይስጡንና እንቀበላቸው። ለኢኮኖሚ አንደኛ እንጠቀምበታለን፣ ኃይላችን ይጨምራል። ወዲህ ወገኖቻችን ናቸው፣ እስልምናን ሊቀበሉ ይችላሉ። እንልቀቃቸው ካሳ እየተቀበል። ገንዘብ የሌለው ትምህርት ይስጥልን፣ ገንዘብ ያለው ገንዘብ እየሰጠ ብንለቃቸው ይሻላል አለ። የማንን መረጡ? ነብዩ አለይሂ ሰላቱ ወሰለም የአቡበክርን መረጡ። እንግዲህ እንዲያውም ራሱ ዑመር ምንድነው የሚለው? ያ ረሱላላህ ማ አረ الذي راى ابو بكر እኔ አቡበክር ያየውን አላይም የአላህ መላእክተኛ አላቸው። አቡበክር ይለቀቁ እያለ ነው። ለኔ ግን የታየኝ ይሄ አይደለም። ወላኪን አራ አንቱ መኪነና እኛ ደግሞ አመቻችን ነው ምር ያ ረሱላላህ ፈነድሪቡ አዕናቀሁም አንገታቸውን እንበላቸዋል። ለምን? አልይ የአቂል ወንድም ነው አይደል? ወንድሙን ይግደል። እኔ እሱ የኔን እንትን ሌላ ነገር እንደው እንዳይመስልም ውጭም ላይ ላለው እሱ አቂልን ስጠው ፈየድሪቡ ዑኑቀ የራሱን ወንድም ይምታ። እኔም መከሌን ዘመዴን ስጠኝ ፈአድሪቡ ዑኑቀ فإن هؤلاء أئمة الكفر وصناديدها እነዚህ የካህዲያን መሪ አሉ የተባሉ ጀግኖቹ ናቸው። እነዚህን ሰዎች መለቀቅ የለባቸውም። እኔ ይሄንን ነው የምለው አለ። ማን ይሄን የሚለው? ዑመር ብን ኸጣብ። ነገር ግን ፈሃዊየ ረሱሉላህ ሰለላሁ ዐለይሂ ወሰለም قال አቡበክር ያሉትን መረጡ ነብዩ አለይሂ ሰላቱ ወሰለም። ይሄንን አደረጉ። መጨረሻ ላይ ወለም ይህ ወማ ቁልቱ አለ ዑመር ትንሽ ከቆየሁ በኋላ በማግስቱ ነብዩ ዘንድ ሲሄድ አቡበክርና ነብዩ ያለቅሳሉ። እያለቀሱ አገኘኋቸው። ቁልቱ ያ ረሱላላህ አኽቢርኒ ምን አይ ሸይን ተብኪ አንተ ወሷሂቡ ምን ሆነው ነው አንቱን ጓደኛውም አቡበክርም እያለቀሰ ነው ለምንድን ነው አልኳቸው። ፈይወጀቱ ቡካን የሚያስለቅስ ነገር ከሆነ በኪቱ አብሬያችሁ ላልቅስ ወይ ለማጅድ ቡካን ማልቀስ ካልቻልኩ ደግሞ ተባከይቱ ሊቡካኢኩማ እናንተም ስታለቅሱ እኔም ማልቀስ መምሰል አለብኝ። ስለዚህ እስኪ ምንድነው ጉዳዩ አልኳቸው። ነብዩ አለይሂ ሰላቱ ወሰለም አብኪል الذي عرض على صاحبك قالوا نبي على اصحابك እነዛ ባልደረቦች እኮ ትናንትና አስተያየት የሰጡኝ አሉ ነብዩ አለይሂ ሰላቱ ወሰለም لقد عرض علي عذابهم ቅጣታቸው አድና من هذه الشجره ይኸው ከዚች ዛፍ ቀረብ ብሎ አየሁታል። እነማንን ይህን እያለ ያ በዑመር ተቃራኒ አስተያየት የተሰጠው በጣም ከባድ ነው ማለት ነው። ይሄ የመረጠው የማንኛው ነው የሚመረጠው ማለት ነው? የዑመር ነው የሚመረጠው። ለዚህ ነው አሉ ሸጀረትን ቀሪበትን من النبي صلى الله عليه وسلم وانزل الله عز وجل በዚች ዲጋፍ ይቻንቀጽ ወረደች አለ እኔን ደግፋ ምን የሚል وما كان لنبي ለነብይ አይገባውም أن تكون له أسرى ምርኮኛ ሊኖረው አይገባም حتى يثخن في الأرض ምድር ላይ ጠላትን እስከሚያዳክም በገንዘብ የሚለቀው ምርኮኛ ሊኖረው አይገባም አለ አላህ። መጀመሪያ ዙር ላይ እንግዲህ አተበሁ الله عز وجل ነብዩን ወቀስ አደረጋቸው። ለላህ ያሉ ጌታ አላሁ ሱብሓነሁ ወተዓላ አላህ ገኒማንም ፈቀደላቸው። ለላህ ያሉ ጌታ አላሁ ሱብሓነሁ ወተዓላ غزوة بدر ይሄ ነው انتصرت فيها فئات قليلة على فئة كثيرة ትንሽ ጀማዓ በብዙ ጀማዓዎች ላይ ድል ያገኘችበት ነው። አላህ በቁርአን فئات تقاتل في سبيل الله واخرى كافرة
አንዷ ቡድን በአላህ መንገድ ላይ የምትታገል ለአላህ ዲን ሌላዋ ደግሞ ከሃዲ የሆነች ናት ብሏል። ከሚን ፊአቲን ቀሊለቲን ገለበት ፊአተን ከቲረተን ቢኢዝኒላህ በአላህ ፍቃድ ስንት ትንሽ ቡድን ግዙፉን ቡድን አንበርኳል አሸንፏል። ለዚህም አላህ ሱብሓነሁ ወተዓላ ይህን ኒዕማ ቆጥሮላቸዋል። ለቀድ ነሰረኩሙላህ ቢበድሪን ወአንቱም አዚላ ቁጥራችሁ አናሳ ሆኖ አላህ በበድር ላይ ረድቷችኋል። ፈተቁላህ አላህን ፍሩ ለዓለኩም ተሽኩሩን ታወድሱ ታመሰግኑ ዘንዳ ይላል። አላሁመ እንሱርና ከማ ነሰርተሁም ዐላ አዕዳኢና ወአዕዳኢከ ያ አላህ። አላህ ይርዳን፣ አላህ ያግዘን። ስለዚህ ይህንን የሙስሊሞችን ይህንን ትልቅ ታሪክ ስንረዳ እስላማችንን እንወዳለን። እስላማችን ትልቅ ቦታ ይኖረናል። ሷሃቦችን እንናፍቃለን፣ እንወዳለን። ዲኑ የመጣው በዚህ ነው። በትልቅ ትግል ነው፣ በትልቅ ደም ነው፣ በትልቅ ስራ ነው። ዲንህን አትጫወትበት። የዲን ሰው ሁን። ትክክለኛ ኩን ሱንየን ሰለፍየን ዐለል ጃዳ ትክክለኛ ሰለፍይ ሁንና ዲንህ ላይ ጠንክረህ ተጓዝ። ሱናህን ተማር፣ ሐዲስን ተማር፣ ተፍሲርን ተማር፣ ዲንህን ተማር። ጫቃሚ አትሁን፣ ጠጭም አትሁን፣ አታጭበርበር፣ አታምታታ፣ አድበስባሽ ፖለቲከኛ አትሁን። የዲን ሰው የሃይማኖት ሰው ሁን። ይቺ ዓለም ጠፊ ናት። ለጠፊ ዓለም ብዙ ዕዳ አሰብስብ። ፊዱንያ ወልአኺራ ዲንህን ያዝ። ቁልጭ ያለ ዲንህን ሙሐመድ ሆነ ሰዒድ ሆነ ከማል ሆነ አላህን ፍራ። የትኛውም ፖለቲካ ጫፍ አንዷ ላይ እንዳደርስ ይኸው አንዷ ቦታ ላይ እንዳደርስ ኩን ሱንየን ሰለፍየን ሙስሊመን በቃ ትክክለኛ ሙስሊም ሆነ የዲን ሰው ሆነ የሃይማኖት ሰው ሆነ ቁርአኑን ምድር ላይ በተግባር እቤትህም ጎረቤትህም ማህበረሰብ ውስጥ በትክክል ጥቅሶች መሬት እንዲነኩ አድርግ። የዚህ ሰው ሁን ነው የምልህ። በርታ፣ ጀግን፣ አይዞህ። አላሁ ናሲሩና ከሚን ፊአቲን ቀሊለትን ገለበት ፊአተን ከቲረተን ቢኢዝኒላህ። ይችን ውስጥህ አስገባ። ይሄ ታሪክ ለኛ ትልቅ ነው። ኢንሻአላህ بهذا القدر يكتفي. السلام عليكم ورحمة الله وبركاته.